እንደምንሰነበታችሁ። ይሄ በራይዚንግ ሚዲያ የሚተላለፍላችሁ የእግዚአብሔር ቃል አገልግሎት ነው። ዛሬም እንግዲህ እንደተለመደው ከወንድም አቤልና ከእይታችን ጸባዖት ጋር አብረን በፊታችሁ መተናል እና ይሄ ሚዲያ የምትሰሙላችሁ ራይዚንግ ሚዲያ በሚል የዩቲዩብ ቻናል ላይ ገብታችሁ ሰብስክራይብ አድርጉ፣ ለሌሎችም እንዲዳረስ ሼር አድርጉ። ሌላ ደግሞ ቲክቶክ ላይም ታገኙናላችሁ። በተጨማሪም ደግሞ በሳምንት አንድ ጊዜ የምንሰበሰብበት ህብረት ስላለ እዚህ ጋር ማናወራቸው ነገሮች ደግሞ በህብረት ውስጥ የምናሸራሽራቸው ብዙ ሐሳቦች አሉ። አብረን የወንድምነት የእህትነት ህብረት አብረን የምናሳልፍበት ህብረት አለን። ስለዚህ እዛ ዩቲዩብ ላይ ስልክ እናስቀምጣለን። በዛ ስልክ እየደወላችሁ እኛ ማግኘት ትችላላችሁ። ዛሬ ቀጥታ የምንገባው እንግዲህ አንድ አዲስ ርዕስ ነው። እሱም ልናወራ የፈለግነው እንግዲህ ዛሬ ፍቅር፣ የእግዚአብሔር ፍቅር በሚለው ሐሳብ ላይ ነው። ጥያቄ ካላችሁ ማይገባችሁ ነገር አንደርስታንድ በጊዜው መረዳት ያልተረዳችሁ ነገር ካለ ኮሜንት ማድረግ ትችላላችሁ። እኛም ጥያቄዎቻችሁን እንመልሳለን። እንዴት ናችሁ? ሰላም። ዛሬ እንግዲህ ቫስት የሆነ ርዕስ እናነሳው። እንደ ባህር የሰፋ እንደ ውቅያኖስ የጠለቀ ርዕስ በቃላት ሊገለጽ የማይችል እኛ እነካኳለን። አድማጮቻችን እና ተመልካቾቻችን ደግሞ በህይወት ነገሩን ያነቡታል፣ ይገልጹታል። ያው ለነገሩ እኮ ለመናገር ለመወያየት ያህል ነው እንጂ ነገሩ የሚገለጽም አይደለም። በቃ ለነገሩ የእግዚአብሔር ፍቅር ምንኖር ነው እንጂ የእግዚአብሔር ፍቅር ዲፊኒሽን የለውም። በህይወት የተገለጸ ነገር ስለሆነ ይሄ በህይወት የምትገልጠው ነገር ነው፣ የምትኖረው በመኖር ነው እንጂ እንዲህ ብለህ ፍቅር ዲፋይን የሚደረግም ማለት ነው አይደለም። የእግዚአብሔርን ፍቅር የሰውን ፍቅር ለምሳሌ እንትናን እንዴት ወደድከው ብለህ ብትጠይቀው በቃላት ልልህ አይችልም። በቃ ትንሽ ልናገር ይችል ይሆናል፣ ነገር ግን ዲፕ ኢንሳይድ ይሄ ውስጥ ስሜቱ ላይ ያለው ነገር በቃላት ማምጣት አይችልም። ሲገባበት ይገባል። ሲገባበት ይገባል። ማለት ነው። ሁሉንም ነገር አይደለም የሚያስጠላው ፍቅር። ልክ ትክክለኛ ፍቅር ሲገባ እኮ ሁሉንም ነገር አስጥሎህ ነው እንትን የሚያደርግህና ልክ የኢየሱስ ክርስቶስ እንትን ይገልጽ የለም ምንድነው? ሁሉንም ሰው አይደለ ፍቅር ፍቅሩ እኮ ነው። ሁሉንም ራሱን ባዶ አድርጎ የባሪያ መልክ ይዞ አይደለ ወደ ሰዎች ዓለም መግባት እኮ በጣም እንትን ነው። ከፍቅር የተነሳ ነው እንጂ እኮ ራስህን ባዶ አድርጎ የአምላክነቱን ትቶ ወደ ምድር ራሱ መምጣት ትልቅ ፍቅሩን የሚያሳይ ነው። ይሄ እግዚአብሔር በሰዎች አእምሮ የተሳለው የአምላክነት ጥግን ኮምፕሊትሊ አስቀይሮ ከዛ ጥግ አምላክነት የመጨረሻ አገልጋይ ባሪያነት ድረስ ያመጣውን ጉዳይ ምን ብለህ በቃላት ትሰፍራለህ? ምን መዝገበ ቃላት ይገኛሉ? ከባድ ነው ማለት ይሄ ብለህ ለዘላለም የኖርከው ማጨርሰው ነው። ለዛም ነው ይሄ የእግዚአብሔርን ስፋቱ፣ ርዝመቱ፣ ጥልቀቱ እና ከፍታውን ከመታወቅ ያለፈውን የክርስቶስን ፍቅር ታውቁ ዘንድ እኮ የተባለው ዝም ብሎ አይደለም። እውነት ነው። ዝም ብለህ እንደ ሎጂካሊ ራሱ ስታስበው አምላክነትን ከሚያክል ጥግ ድረስ መጥተው አገልጋይ ለምሳሌ የህዝብ መሪ ህዝብን መጥቶ ቢያገለግል ብዙ ላይደንቅ ይችላል። ዋው የሚገርም ሰው ነው ይባላል። ደግሞ አንድ ትልቅ ሀብታም ሰው በጣም የመጨረሻ ደሃን ሰው መጥቶ ቢያገለግል ሊሆን ይችላል ብለህም ታስባለህ። እንደው ግን እግዚአብሔር እንደ ፈጣሪ ይህንን ግዙፍ ፍጥረት ዓለም እንደመፍጠሩ ከዚህ ትልቅነት መጥቶ ለዛም ደግሞ ጥሩ ጸባይ ያለው ሰው እኮ አይደለም የመጨረሻ ሰገር የተባለውን የሰው ልጅ አመፀኛ የተባለውን የመጨረሻ ወርዶ ተነጥፎለት ማገልገሉ የእግዚአብሔርን ፍቅር ከየት ጀመረ? ይሄ ጭራውን አትይዝም። በቃ ይሄ ነው ብለህ የሆነ ቦታ የምትገድበውም አይደለም። ስለዚህ ከገደብ ያለፈ ፍቅር ነውና ልክ እንደ ባህር ገብተህ የምትዋኝበት ነውና
ስለዚህ የእግዚአብሔር ፍቅር እስከዚህ ነው ብለን ማውራት አትችልም። ስለዚህ ያለው አማራጭ ይሄንን ስፋት ገብተህ መኖር ብቻ ነው። በህይወት እያየህ መሄድ ነው፣ ያጣጠንከው ዴይሊ መሄድ ነው። ላይክ ሞር አባትነቱ እየገባ ፍቅሩ እየገባ አንተ ያለው ሐሳብ እየገባ ሲሄድ ዴይሊ በቃ እየኖርከው ትሄዳለህ ያንን ፍቅር። yes እንደው እኔ እንደ መንደርደሪያ እንደሆነ አንድ ክፍል በጣም ታች ያረገኝ ክፍል አለና እሱን ክፍል ሐሳብ ይዘን ብንነሳ በደንብ እንደው ለመንደርደሪያ ይሆነናል ብዬ አስባለሁና ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ መጥምቁ ዮሐንስ ኢየሱስን አይቶ ኢየሱስን በርቀት ይሄ በዮርዳኖስ ወንዝ አካባቢ ነው እዛ ጋር አየው፣ ከባህር ማዶ አየና የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ጠራው ኢየሱስን። እና በጣም የሚገርመው መጥምቁ ዮሐንስ አንደኛ ኢየሱስ በስጋ የአክስቱ ልጅ ነው አይደል? ያውቀዋል እኮ አብሮ ነው ያደጉት ትላለ። ምክንያቱም ግልጽ ነው፣ የታወቀ ነው፣ ፋሚሊ ናቸው። አሁን 30 ዓመት ሆኖት ኢየሱስ ወደ አገልግሎት ከመጣ በኋላ እንዴት ነው ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሊጠራ የሚችለው? አንደኛ ዮሐንስ የሊቀ ካህን ልጅ ነው አይደል? የዘካርያስ ልጅ አይደል? የሌዊ ወገን ስለሆነ ዘካርያስ ደግሞ አባቱ ዘካርያስ ሊቀ ካህን ነው። ዮሐንስ በሚወለድ ሰዓትም እንደውንም ጸሎት ላይ አልነበረ። ስለዚህ ሊቀ ካህን ልጅ ነው። ስለ መስዋዕት በደንብ ጠንቅቆ ነው የሚያውቀው ዮሐንስ። እንደ ሊቀ ካህን ወገን ስለ መስዋዕት በደንብ ጠንቅቆ ያውቃል። መስዋዕት በእስራኤል ታሪክ መስዋዕት ሲደረግ ወይ በግ ወይ ፍየል ወይ እርግብ፣ ዋኖስ፣ በሬ እነዚህ እንስሳት ናቸው መስዋዕት የሚደረጉት እስከዛሬ ድረስ በእስራኤል መስዋዕት ስርዓት። በታሪክ ሰው ልጅ መስዋዕት ሆኖ አያውቅም። እንግዲህ ያለን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ኢየሱስን ነው እየጠራለው ማለት። ይሄን ዝም ብለን የምናየው እንትን አይደለም። ይሄ ዝም ብለን ሊትራሊ የምትቀበለው አይደለም። ይሄ ሁሉ ታለ ይሄ ሁሉ ስታይ እንዲህ የሚያስብለው ምንም ምክንያት የለውም። ዮሐንስ እንደዚህ የእግዚአብሔር ኢየሱስን አይቶ የእግዚአብሔር በግ ነው ላለማለት ሺህ ምክንያቶች ይኖሩታል። የእግዚአብሔር በግ ነው ብሎ ሊጠራ ግን ምንድነው ምክንያቱ? በእግዚአብሔር መንፈስ ከሰው አይምሮ ያለፈውን ነገር እስካላየ ድረስ ማለት አይችልም። ስለዚህ ዮሐንስ የተናገረው በጣም በመንፈስ ሆኖ ነው ያለና ኃጢአት የሚያስወግድ እግዚአብሔር በግ ብሎ እና ስለዚህ ዮሐንስ በመንፈስ ሆኖ ኢየሱስ ክርስቶስ ተላብሶ የቆመውን ሙሉ የእግዚአብሔርን ፒክቸር አይቷል በኢየሱስ ላይ። እንግዲህ አሁን ኢየሱስ ክርስቶስ ተላብሶ የተገለጠው እግዚአብሔር አለ። አሁን ከዛ ተነስተን ነው የምናወራው። ስለዚህ እዚህ ጋር የምናየው ኢየሱስ ክርስቶስ የተላበሰው ምን አይነት እግዚአብሔር ነው የሚለውን ነው እንድናነሳ የሚያስገድደን። ኢየሱስ የእግዚአብሔርን ሙሉ ባህሪ ነው የተሸከመውና ስለዚህ በሌላም ስፍራ ዮሐንስ ሲናገር እግዚአብሔር ፍቅር ነው አይደለ? ስለዚህ የእግዚአብሔር ይሄ ማንነቱ ይሄ በኢትሰልፍ ፍቅር ህይወት ነው። ፍቅር ራሱ አይደለ? ባይ ኔቸር ፍቅር በባህሪው ህይወት ነው አይደለ? ማንነት ነው፣ ህይወት ነው። ስለዚህ እግዚአብሔር ፍቅር ነው። ስለዚህ አሁን ይሄ መጥምቁ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ይህንን የገለጸበት አቅምና መገለጥ ማለት አቴንሽናችን እዚህ ጋር ነው የሚይዘው። ምክንያቱም ቅድም ብያችኋለሁ የመስዋዕት ስርዓት እስከዛች ሞመንት ድረስ በእስራኤል የቤተ መቅደስ ስርዓት የኃጢአት መስዋዕት ሲቀርብ አይደለ? የተለያዩ መስዋዕቶች ሲቀርቡ በየትኛውም ዘመን ሰው ልጅ መስዋዕት ሆኖ አያውቅም። ስለዚህ ዮሐንስ ሳምቲንግ የጠለቀ ነገር ነው እዚህ ጋር ያነሳውና ስለዚህ በጣም አስደንጋጩ ነገር ደግሞ ይሄ በጣም ይሄ ዘመንን የሚያስቀይር አንድ ነገር ነው እዚህ ጋር የተገለጠውና ኢየሱስ ክርስቶስ ተላብሶት የተገለጠው እግዚአብሔር እንግዲህ እዚህ ጋር እስከዛሬ ድረስ የሰው ልጆች ናቸው መስዋዕት የሚያቀርቡት ለእግዚአብሔር። በቃ መስዋዕት የሚያቀርበው የሰው ልጅ ነው እስከዛሬ እስከዛች ሞመንት ድረስ።
ነገር ግን እዚህ ጋር የተገለጠው ራሱ ለሰው ልጆች መስዋዕት የሆነ እግዚአብሔር ነው የመጣው ማለት ይሄ አፌን ዝም ያሰኛልና በጣም መስዋዕት ተቀባዩ እግዚአብሔር ራሱ መስዋዕት ሆኖ ሲቀርብ መስዋዕት ሆኖ ከቀረበ ማለት ከየት ጀምሬት ታወራለህ? ከባድ ነው ማለት ሊገለጽ አይችልም። እግዚአብሔር በቃ ጥልቅ ማንነቱን ነው ከራሱን ያሰጠው ፍቅር ምንድነው የራሱን አይፈልግም አይደል? ፕላስ ደግሞ ፍቅር ሰጪ ነው። ሶ እዚህ ጋር በቃ በዚህ ነው የገለጸው ራሱን በመስጠት ራሱን መስዋዕት አድርጎ በማቅረብ ነው። ከዛ ፊት የነበረው የሚታወቀው እግዚአብሔር የሆነ መስዋዕትን የሚቀበል ነው። መስዋዕት ተቀባይ ነው። በዛም እኮ ነው ሊቀበሉት ብዙዎች ያልቻሉት። መስዋዕት ተቀባዩ እዚህ ጋር ራሱ መስዋዕት ሆኖ ሁለተኛው መስዋዕት ለእግዚአብሔር ይቀርብ የነበረው ሎጂኩ ምንድነው? ከጥንት መስዋዕት ሰዎች ለእግዚአብሔር መስዋዕትን ያቀርቡ የነበሩት ዛሬም ቢሆን ማለት ነው በአንድም በሌላም በኩል ሰዎች ለእግዚአብሔር መስዋዕት ያቀርባሉ አይደል? ለእግዚአብሔር መስዋዕት ለእውነተኛ እግዚአብሔር የሚሆን ሰዎች በአእምሮአቸው ለሳሉት ለጣዖትም ቢሆን መስዋዕት የሚቀርበው ለምንድን ነው? አእምሮ ኮንቪንስ ለማድረግ አይደለ? ይሄን መስዋዕት አቅርቤ ከእግዚአብሔር ደግሞ ሳምቲንግ ሊቀበል አይደል? እሱን ለማሳመን አንድ ነገር አይደል? መስዋዕት በመስጠት ለማሳመን ነው ወይ በረከትን ለመቀበል ማሳመኛ ነው መስዋዕት አይደል? ወይም አንድ ፌቨር የፈለከው ነገር ማሳኪያ ለማሳካት መስዋዕት እንግዲህ ማሳመኛ ነው አይደል? የሆነ ነገር የምትቀበልበት መንገድ ነው ማሳመኛ ነው። ማባበያ ማሳመኛ ማለት ነው። እዚህ ጋር ራሱን መስዋዕት አርጎ ያቀረበው እግዚአብሔር እንግዲህ የኛን የሰው ልጆችን አእምሮ ኮንቪንስ ለማድረግ ነው አይደል? መስዋዕት እኮ ኮንቪንስ ማድረጊያ ማሳመኛ አይደል? አሁን በተቃራኒው እዚህ የቀረበው ደግሞ እግዚአብሔር ምን ያህል የሰው ልጆችን ለሰው ልጆች ምን ያህል እንደሚወድ ለሰው ልጆች ያለውን ልብ የኛን አእምሮ የሰውን አእምሮ ኮንቪንስ ለማድረግ ነው መስዋዕት ሆኖ የቀረበው። ታማት ምንም ከኛ እኮ የሚጠብቀው የለም እኛነታችን ነው እንጂ ምንም ከኛ የሚፈልገው ነገር የለም። ምንድነው የምንሰጠው? እኛ እኮ ልንሰጠው የምንችለው ነገር የለም። ሞክረናል እስከ ዛሬ ድረስ እኮ እግዚአብሔርን ምህረትን፣ ርህራሄን፣ ይቅርታህን፣ በረከቴን ለማለት ሰዎች መስዋዕት እያቀረቡ እንግዲህ ቅድም እንዳልነው በእስራኤል ስርዓት ላይ መስዋዕት እንግዲህ አምላክን ኮንቪንስ የአምላክን ልብ ወይም ሐሳቡን ለማሳመን ኮንቪንስ ማድረጊያ ነው አይደል? መስዋዕት ያስገድዳል። ኮንቪንስ በቃ መስዋዕት ካቀረብ ኮንቪንስ አድርገህ ከሱ ሳምቲንግ ነው የምትቀበለው። እዚህ ጋር እግዚአብሔር ደግሞ ራሱን መስዋዕት አድርጎ ሲያቀርብ ምን ያህል እንደሚወደን ምን ያህል እንደሚወደን ኮንቪንስ ለማድረግ ነው። የኛን ጭራሽ መስዋዕቱ የቀረበው መስዋዕት የዓለምን አእምሮ የኛ ማይንድ ኮንቪንስ ለማድረግ የቀረበ መስዋዕት ነው እኮ ይሄ ማለት ይሄ እዚህ ጋር ምንም ግራቀኝ የምትለው ነገር አይደለም። በቃ ራሱን መስዋዕት አርጎ አቅርቧል። ከዚህ በላይ በምን ኮንቪንስ ያርግ? በምን ያሳምን? እግዚአብሔር ሌላ ማሳመኛ እኮ የለም። ራሱን አሳልፎ በመስጠት ራሱን ከመስጠት ሌላ ምንም የለም። ያንን የሚተካማት ራሱን የሚተካው የለም ነው። በምንም ሊተካ አይችልምና ራሱን ማንነቱን ነው ትልቁን መጨረሻ ከሱ በላይ የለም አይደል? ለዛ ከሆነ እኮ አሁን እንግዲህ ሰው እግዚአብሔርን ለማባበል ነው አይደል መስዋዕት ሲያቀርብ የነበረው። ስለዚህ እንግዲህ ራሱ አምላክ ደግሞ መስዋዕት ሆኖ ከመጣ እኔን ምንም አታባብሉኝም ነው። የተሳሳታችሁት እኮ እናንተ ናችሁ እንጂ ለኔ ስለዚህ ምንም ላይክ ዩዝለስ ነው መስዋዕት ሁሉ ማለት ነው። yes መስዋዕቱን ሁሉ ዜሮ አደረገ ማለት ነው። ምክንያቱም ምንም እሱ ምናባብለው ጉዳይ የለም። ሰው ነው በማይንዱ ሌላ ታሪክ ውስጥ የገባው እንጂ ምንም አታባብለው። እሱም ኦልሬዲ እኮ በአንተ ፍቅር he's crazy yes ስለዚህ come to this love ነው ወደዚህ ፍቅር ነው። ስለዚህ እግዚአብሔር ኦልሬዲ በሰው ፍቅር ታይዟል። ይሄን እግዚአብሔርን በምን ኮንቪንስ ታደርጊያለሽ? ምን ታባቢያለሽ? ኮንቪንስ አታረጉም። ነገሩ እንደዛ አይደለም። ስለዚህ እሱ ኮንቪንስ ያርገን እንጂ እኮ እሱ የገለጠው እሱን አይደል ታዲያ እናንተ ናችሁ ማንዳችሁ መቀየር ያለባችሁ እንጂ
ከመጀመሪያውም ከዘላለም I'm crazy ፍቅር ነው። yes this amazing ስለዚህ ወደዚህ ነው እኮ መመለስ ያለብን። አሁን የእግዚአብሔር ጥሪ ነው እዚህ ጋር እግዚአብሔር ጥሪ ነው መምጣት ያለብን ማለት this ደግሞ የሞተበት ሞት በጣም ሼምፉል አሳፋሪ በፈጠራቸው ፍጥረት እጅ ላይ አይደል እንድሞት የሚያስገድድ ነገር ምንድነው? ይሄ ልብ ነው አይደል? ሼሙ እኮ ጥግ ነው። በጣም አሳፋሪ ሞት ነው ራሱ። አንተ በፈጠርከው አንተ በምትመራው አንተ በምታውቀው ፍጥረት እጅ ካንተ በታች በሆነ ፍጥረት እጅ እያየ አልፎ አቅም እያለ ምንም ማድረግ እየቻልክ ምንም እንዳልቻለ ዝም አይደለ በሸላቾቹ ፊት ዝም እንደሚልበክ ዝም ማለምስ እኮ ዝም ያስባለው አንተ መግደል ስለምትችለው እኮ አይደለም ዝም ማለቱ የሰው ልጅ እሱ መግደል ስለምትችል አይደለም ዝም ያለው ዝም ያለው ጉዳይ ይጨርሱ እስቲ የሰው ልጅ ኢጎን ሳቲስፋክሽን መጨረሻው ጥግ ድረስ ሄደ ነው yes አይደል ምክንያቱም ያ ኢጎ የመጨረሻው ምክንያቱም ባለፈውም እንዳልነው የሆነ እንትን ላይ ሁሌም ቢሆን በቃ ልክ የሆነ ትንሽ ብርሃን ያገኘን ሰው ወደ እግዚአብሔር ብርሃን የመጣን ሰው ነው አይደል ሲቀጠቅጥ የኖረው የሰው ልጅ ሲገል ሲያጠፋ የኖረው እሱ ትንሽ እግዚአብሔር ጋር የቀረበ የመሰለውን ቅዱሳን እየገደለ መጣ ከዛ እንደ ኢየሱስ ደግሞ ሲመጣ እኛው ወራሽ ነው ከገደልን በቃ ሲጨረስን ብሎ ነው ያሰበው ስለዚህ እግዚአብሔር ደግሞ እስኪ ኢጓቸው እስኪ የኢጎ መጨረሻ ጥግ ድረስ ለሳቲስፋይ this ነው አይደል ጥግ ድረስ አስጨረሳቸው ማለት ያላቸውን አይደል የሰጡት ማለት እዚህ ጋር የሚያሳየው እሱ ላይክ ነፍሱን አሳልፎ ለመስጠት ነው የመጣው ሰዎች ግን ያላቸውን ጥላቻውን ሁሉ እሱ ላይ ጨረሱ ሪል ኔቸር ያሳየው እኮ ነው ድርጊቱ ሰዎች እሱን መስቀላቸው የሰዎች ኔቸራቸውን ያሳየበት ነው በጣም አደባባይ የሰው ልጅ የልቡን ክፋትና ለእግዚአብሔር ያለውን ጥላቻ አደባባይ ላይ ያጋለጠ ነው የሱ ሞት በተጨማሪ እዚህ ጋር ይሄንን ጥላቻ የሚሰጥህን ሰው የሰው ልጅ በተቃራኒ አንተ ፍቅርህን መስጠት አስቡ በጣም ኮንተንት ነው ማለት ተቃራኒ እዚህ ጋር ህይወትህን ሊያጠፋ መጥቷል አንተ ደግሞ ህይወትህን ስትሰጥ ለመስጠት ህይወትን ለማጥፋት ሳይፍ ላነሳው አንተ ደግሞ ጭራሽ ልሰጠው ማለት ነው ልታድነው ራስን አሳልፈህ ስትሰጥ በፈቃዴ አሜዚንግ በቃ ለማይንድም በጣም እንትን እኮ እና ያልን እንደነበረው ይሄ ኢጎ ሳቲስፋይ የሆነው መጨረሻ ጥጉ ጥላቻውን የታየበት ነው የሰው ልጅ የመጨረሻ ጥላቻው አደባባይ ላይ የተጋለጠበት ከዛ በላይ ጥላቻ ሰው ልጅ ማድረግ አይችልም የመጨረሻ ጥላቻውን ያሳየው ፈጣሪው ላይ መስቀሉ ላይ ነው የእግዚአብሔርም ደግሞ የመጨረሻ ፍቅሩን ደግሞ የታየው መስቀል ላይ ነው ሁለቱም ተናበቡት የሰው ልጅ ጥግ ጥላቻው መስቀል ላይ ነው የእግዚአብሔር ጥግ ፍቅርን ደግሞ መስቀል ላይ ነው ሁለቱም ፍቅርና ጥላቻ በአንድ መስቀል ላይ ተገናኙበትና ስለዚህ ፍቅር እንግዲህ ይሄንን አልፎ ነው ይሄን የጥላቻን ጥግ አልፎ ነው ያቀፈው ስለዚህ የእግዚአብሔርን ፍቅር አሁን ማዳፈር የሚችል ምን ከዚህ በላይ ምን ክፋት ይኖራል ከዚህ በኋላ ስለዚህ ሰው ዓለም ላይ የእግዚአብሔርን ፍቅር ማዳፈር የሚችል የቀረ ክፋት የለም መጨረሻው እሱ ላይ ከተወጡ የሰው ልጆች ማለት ነው ስለዚህ ስቲል እግዚአብሔር ፍቅሩ እናንተ ጋር በባህሪያችሁ በኑሯችሁ በህይወታችሁ ላይ አሁን እግዚአብሔር እናንተን የእግዚአብሔርን ፍቅር ማዳፈር የሚችል ምንም አይነት ክፋት ምንም አይነት የሰው ልጅ ባህሪ የሚባል የለም እግዚአብሔር ሁሉን ክሮስ አድርጎ ወዷቸዋል ስቲል እግዚአብሔር ፍቅር ከሞት በላይ ነው ከጥላቻ በላይ ነው ከሲኦል በላይ ነው እግዚአብሔር ፍቅር ስለዚህ የሰው ዓለም ላይ አሁን የእግዚአብሔርን ፍቅር መገዳደር የሚችል ነገር የለም የትኛውም ማለት ነው ፍቅሩን መገዳደር ስቲል እግዚአብሔር ሁሉንም በፍቅሩ እየጠራ ነው ስለዚህ አሁን የእግዚአብሔር ፍቅር ድምጽ አውጥቶ በአደባባይ እንግዲህ የክርስቶስ ፍቅር ማለት የክርስቶስ መስቀል ማለት የእግዚአብሔር ፍቅር ድምጽ አውጥቶ በአደባባይ የሰው ልጆችን ሲጣራ ማለት ነው
የሰው ልጆችን የሚጣራ የእግዚአብሔር ድምፅ ነው። የክርስቶስ መስቀል ራሱ ዝም ብሎ የሆነ እንጨት የቆመ እንጨት ጉዳይ አይደለም። አሁን እዚህ ጋር የተከናወነ ነገር ይሄ ድራማ የሚመስል ነገር ነውና ስለዚህ ይሄ ድምፅ ነው መስቀሉ። ለዛም የውስጥ ማንነታችን ውስጥ ገብቶ የሚያንኳኳ ድምፅ እናንተን እንዳልወድ የሚያግደኝ ነገር የለም ነው እግዚአብሔር ያላችሁ። ስለዚህ እግዚአብሔር ይወዳችኋል። ይሄንን ሜሴጅ ይሄንን መልእክት የሚሰሙላችሁ እናንተ ጋር የእግዚአብሔርን ፍቅር አጥር ሆኖ ሊገዳደር የሚችል ማንነት አሁን የላችሁ። የሰው ልጆች እንግዲህ እዛ መስቀል ላይ ጨርሰውታል። እግዚአብሔርም ደግሞ የሰው ልጆችን አለን የሚሉትን ሁሉ ዱላ አስጨርሷቸዋል። በእግዚአብሔር ፍቅር ከአቤል ጀምሮ ማለት ቅድም ያነሳሽው ከአቤል ጀምሮ ንጹህ ደም ካፈሰሱበት ከአቤል ጀምሮ መጨረሻ ልጁ ኢየሱስ ክርስቶስ ራሱን ንጹህ ማለት ነው። የመጨረሻ ይሄኛው ወራሽ ነው ብለው አይደል ገጠሉት። የመጨረሻ እንግዲህ ልጁ ላይ ነው የሰው ልጆች ያላቸውን ሁሉ ጥላቻ፣ የጥላቻ ዱላ፣ የጥላቻ ድንጋይ ሁሉ የጨረሱት እንግዲህ በክርስቶስ ላይ ነው። መጨረሻ ፈጣሪያቸው ላይ ሰው ልጆች እጃቸውን ካሳረፉ ከፈጣሪ በላይ ማን ላይ ድንጋይ ይነሳል? ያንንም አልፎ ደግሞ ሁሉንም ወደ ራሱ በፍቅር ጠቅልሏልና ይሄንን መልእክት የሚሰሙ በእውነት የእግዚአብሔር ፍቅር ቅድም እንዳልነውም በንግግር የሚንገለጸው አይደለም። እግዚአብሔር ይወዳችኋል። እግዚአብሔር ፍቅር ነው። ይሄ ፍቅር ከጆሮ ያለፈ ነው። የውስጥ ነፍሳችን ውስጥ የሚገባ ነፍስን ዘልቆ የትኛውንም የነፍስ ኃይል ዘልቆ ገብቶ ውስጥ ማንነታችን የሚያናገር ፍቅር ነው። እንግዲህ ይሄ is awesome I don't know እዚህ ጋር አንድ ፖይንት ስታነሳ አሁን ያሰብኩ ማለት ነው። ምክንያቱም ብዙ ሰው ሐሳብ ውስጥ ስላለ አሁን ብዙ ጊዜ የተለመደው እግዚአብሔር ማለት አንድ ሰው ጥሩ ነገር ስራ ሲሰራ ወይም ይሄ ጥሩ የሚባል ስራ አለ አይደለ? እሱን ሲያረግ እግዚአብሔር ሞር ይወደኛል። የሆነ ነገር ደግሞ ያጎደለ የመሰለው ጊዜ ደግሞ እግዚአብሔር ፍቅር ቀንሶብኝ ይሆን፣ እግዚአብሔር ጠልቶኝ ይሆን፣ ወይ ደግሞ ይሄ በተለያየ እንግዲህ ያው ምድር ላይ ስንኖር ብዙ ሁኔታዎች አሉ አይደለም እናልፍበት። በዛ ውስጥ ስናልፍ እግዚአብሔር ረስቶኝ ይሆን፣ እግዚአብሔር ጠልቶኝ ይሆን? ምክንያቱም ይሄ ከድሮም ጀምሮ በሰው አይምሮ ውስጥ የተለመደ ነገር ነው እና በዚሁ ያው ስለ እግዚአብሔር ፍቅር ስላነሳ ይሄንንም ሐሳብ አንስተነው መልስ ሰተንበት ብናልፍ ጥሩ ነው ብዬ ስላሰብኩ ነው። አይመስላችሁ? የእውነት እነሱ እንደሚሉት እግዚአብሔር ረስቷቸው ነው፣ እግዚአብሔር ጠልቶ ነው ወይስ እግዚአብሔር ፍቅር ደግሞ ይሄ በመናረገው ነገር ብዙ የጸለየ ብዙ ደግሞ ቸርች ተቋም ሄደ ወይ ደግሞ ቤተክርስቲያንም ሊሆን ይችላል ብዙ ዘይ ተመላለሰ የሄደ ብዙ ይሄ ሃይማኖት ስርዓትን ያደረገ ሞር ወደ እግዚአብሔር ቀረብ ያለ ይመስላል። የረሳ ደግሞ መሃል ላይ ወይኔ እግዚአብሔር ጠልቶኝ ነው በቃ እግዚአብሔር ጠላኝ፣ ምክንያቱም ይሄ የሃይማኖትን ስራ አልሰራሁም ወይም ጥሩ ስራ አልሰራሁም፣ ለሰው መጥፎ ሰው ሆኛለሁ፣ ስለዚህ እግዚአብሔር ከኔ ርቋል፣ እግዚአብሔር ረስቶኛል። በጣም ብዙ ሰው በህይወቱ ሳፈር የሚያደርግበት ጉዳይ ነው በጣም ያ እና የእውነት ምንድነው እግዚአብሔር ፍቅር የእውነት እንደዚህ እንደሚባለው ነው ወይስ ምንድነው? እስኪ ተቃራኒኮ ስለሆነ ነው ማለት እግዚአብሔር መስቀል ላይ ፍጹም ፍቅሩን የገለጸበት ነው አይደለ? እዚህ ፍጹም ፍቅር ላይ ደግሞ ፍርሃት የለም። ፍጹም ፍቅር ፍርሃትን ያስወግዳል አይደል? የሚለው ፍርሃት የሚባል ከተወገደ እዚህ ጋር ምንድነው የሚመጣው? ከፍቅር እኛ ጋርም ያ የዛ ምላሽ ከፍቅር የመነጨ ነው መሆን ያለበት። ልክ ፍቅሩ ሲገባል ኤቭሪቲንግ የምናደርገው ከፍቅር ነው። ከፍርሃት ከሆነ ግን ምንድነው የሆነ ነገር ማድረግ አለብን በሱ ፊት የሚባለው ይመጣል። ሁልጊዜ ሃይማኖት እሱን አይደለም የሚያመጣው፣ ፍርሃት ይፈጥርና በሱ ፊት የሆነ ነገር ስናደርግ የእግዚአብሔር ፍቅር ይገለጻልኛል፣ ካላደረግን ደግሞ ቁጣው ይገለጻልና ሌላ እግዚአብሔር ይሄ በኢየሱስ ክርስቶስ ያልተገለጠ ሌላ እግዚአብሔር ነው፣ ሰው የፈጠረው እግዚአብሔር ነው። ልክ እዚህ ፍጹም ውስጥ ይሄ በኢየሱስ የተገለጠው እግዚአብሔር ሲገባን ግን ሲጀመር ምንድነው የምንሰጠው እኛ ማለት ብዙ ጊዜ አንዳንድ የሃይማኖት ቋንቋ አይደለ እኔ ህይወቴን ሰጠሁት ለእግዚአብሔር እንደዚህ ሰጠሁት ማለት እድሜን ሰጠሁት ማለት ምን ኖሮ ነው የሚሰጠው? ሞታችንን እኮ ነው የሰጠነው አይደለም? እኮ ዳይክ የሰጠነው ነገር የለም እና ምን የሚሰጠን ነው ብለን እንስጥ ካልን ሞታችንን ነው የሰጠነው። በቃ ሞታችንን ሙታንን
ምንም እኛ መስጠት የምንችለው የለም። በቃ የመጨረሻው የሰው ልጅ ውድቀት ማለት ሞቱ አይደለ? ስለዚህ ህይወት ከሱ ተቀበልን የተቀበልነው ነገር ነው ያልነው እንጂ እኛ ምንም የሰጠነው ነገር የለም። እና ያንን ፍቅር የተቀበልነውን ፍቅር የገባነውን ያህል ግን እኛ ለሱ እንኖራለን እንጂ መስጠት የምንችለው ነገር የለም። ኦሬዲ እኛ ራሳችን የሱ ነን። በቃ ለምን ከሱ የተቀበልነው ነው። ኦሬዲ አሁን የምንኖረው ህይወት እኮ ከሱ የተቀበልነው ነው። የሱ ህይወት ነው። የሱ ህይወት ከኛ ከመጀመሪያ ምንም ነገር የለም። ምንም ይሆን የለም። አሁን እናጎላው ነገር የለም። በእርሱ ለሱ አይደለም የሚለው ከሱ የተቀበልነው ነው ለሱ ነው ደግሞ ያ ህይወት እንጂ ሌላ እኛ የምንለው ነገር ማንነት የለም። መስቀል ላይ እኮ ያ እኛ የሚባለው ነገር ነው። ለምን እኛ ጋር ከመጣን ደካሞች ነን። እኛ ጋር ከመጣን ኃጢአተኞች፣ እኛ ጋር ከመጣን ምንም የለንም። ሶ ከዚህ ፍቅር ስንመጣ ነው የእግዚአብሔር ፍቅር የሚገባል። ስቲል ግን የሆነ ነገር ማድረግ እየጠበቅን ከሆነ ኦልሬዲ እኛ የፈጠርነው ዓለም ውስጥ ነን ያለው ወይ ፍቅሩም አልገባንም። እኛ ወደ እግዚአብሔር ፍቅር አልገባንም። እኛ የፈጠርነው ዓለም ውስጥ ነው ያለነው። ስለዚህ እግዚአብሔር ወደዚህ ፍቅር እየጋበዘን ነው። ኢንቫይት ነው ያደረገው። ስለዚህ ኢንቫይት ወይም ከተጋበዝንበት ፍቅር ዳር ስለወጣን ነው የሆነ የራቅን የተጠላን እግዚአብሔር ማይፈልገን አይነት የሚመስለን ራሳችን በር ከፍተን ወተን ነው በራሳችን መንገድ ወተን ነው እንጂ ስለዚህ ልክ እንደጠፋው ልጅ እኮ ነው አይደል? የጠፋው ልጅ ምንድነው በራሱ ፍቃድ በቃ ድርሻዬን ስጠኝ ብሎ ሄድ አይደለ? እና ከዛ ግን የሆነ ሰዓት ላይ ሲያስበው በአባቴ ቤት ውስጥ እኮ ላይክ ኢቭን ሰራተኞችም ሰርቫንቶችም አይቸገሩም እንደኔ አለና እንኳን ልጅ ሆኜ ባሪያም ሆኜ ልሂድ አለ። ለምን ትዝ አለው የአባቱ ቤት ልቡ ነው እና መጨረሻ ላይ እኮ ምንድነው የሚል ሁሉም ያንተ ነበር እኮ ነው የሚለው አይደለ? በቃ ያኛውን ልጁን ሲናገረው ሁለተኛው ልጁ ምንድነው ሁሉም እኮ ያንተ ነው ያለው። እና እግዚአብሔር እኛ የሚያስበን ኦልሬዲ ሁሉንም ሰጥቶናል። ስለዚህ ሁሉም የናንተ ነው የሚለው። በዚህ ፍቅር ተመላለሱ። ስለዚህ አሁን የእግዚአብሔር ፍቅር ከሁኔታ አይነሳም። እኛ ካለንበት ወይም ከምናስብበት ሁኔታ አይጀምርም። ምክንያቱም እስካሁንም እንዳወራነው ከሆነ ኢየሱስ ማለት ትንሽ እኮ ላይቱን ያገኙትን ሁሉ እያሳደደ ነው አይደል የሰው ልጅ ይኖረው። ሶ አት ዘ ኤንድ እኮ እሱ በቃ እነዚህ አይረቡም ብሎ ማጥፋትም ይችል ነበር አይደል? አዲስን ሰው እስኪ በቃ ወይ እንትን ልበል ወይ ልፍጠርና ልሞክር ካልሆነ እንጂ እነዚህ እኮ በቃ አስቸጋሪ ሰው ልጆች ናቸውና እንደዚህ ላርጋቸው ቁጣዬን ላድርግባቸው በላያቸው ማለት ይችል ነበር። ግን በመጨረሻ እሱ ራሱ መጣ መስዋዕት ሆኖ አይደል? ይሄ የሚያሳየው ደግሞ ምንድነው የእግዚአብሔር ፍቅር ከራሱ ከማንነቱ የጀመረ ፍቅር ነው። ስለዚህ ራሱ እግዚአብሔር ፍቅር ነው እንጂ ከሁኔታ የሆነ ቦታ የሚቋረጥ ነገር አይደለም። ከአንተ ሁኔታ ወይም አንተ ካለህበት አንተ ከምታረገው ከማታረገው ከምትሆነው ከማትሆነው ነገር የጀመረ አይደለም። የእግዚአብሔር ፍቅር ከራሱ ከማንነቱ የጀመረ ዋው this is huge በጣም ይሄ በጣም የብዙ ሰውን ላይፍ ነው ነፃ የሚያወጣው። በዛም እኮ ነው አይደለ የመጣው መጀመሪያ ፍቅሩን ማየት አልቻለም የሰው ልጅ በቃ እግዚአብሔር። ስለዚህ በሰው ልጅ ልክ መጣና በሚገባ ቋንቋ የራሱን ማንነት በዛ እኮ ነው ግራ የተጋቡት አይደለ? ልክ አሁን በእያንዳንዱ ነገር የእሱን ግብረ መልስ እኮ እየጠበቁ ነበር አይደለ? ፈሪሳውያን ካህናቶቹ ልክ አሁን ያቺ ዝሙት ላይ የተገኘችው ሴትን አምጥተው እነሱ በህጋቸው በቃ እንዲፈርድባት ነበር የፈለጉት አይደለ? እዚህ ጋር ምን አለ ማለት ከናንተ ኃጢአት የሌለበት ይገራት ነው። እነሱ የጠበቁት በቃ እንድትወገር ነው። ልክ ነው። እና ይሄንን እንዲፈርድ ነው። እዚህ ጋር ሌላ ነው። ሌላ ቦታ ላይም ደግሞ ስለንትን ሲናገር ሰይፍ አውጥተን አይ ቲንክ ጴጥሮስ ነው አይደለ? በሰይፍ እንትን ምን አይነት መንፈስ ነው ያለው? እሳት ይወረድባቸውም ደግሞ የሆነ ፓርት ላይ እንደዛ ይላል። ልክ እንደ ኤልያስ ሲል ምን አይነት መንፈስ ነው ማለት ሌላ እግዚአብሔር ነው። እዚህ ጋር በቃ በሰው ልክ መጣና ሌላ በቃ የሰው ልጅ ያላወቀው እግዚአብሔር እኮ ነው። በቃ ማለት ከዛ በፊት እግዚአብሔርን የሚያውቁት በሌላ መንገድ ነው። በቃ በቁጣው በቅጣቱ በሌላ መልክ ነው የሚያውቁት። ሌላ እግዚአብሔር ብለው እነሱ እግዚአብሔር ብለው ያስቀመጡት አካል አለ እና እዚህ ጋር ከዛ በተጻራሪ የሆነ እግዚአብሔር ነው የመጣው ኢየሱስ ክርስቶስ። በቃ ፈጽሞ እነሱ እግዚአብሔር ከሚል ጋር አይገናኝም እኮ በምን። ስለዚህ በክርስቶስ ተላብሶት የገለጠው እግዚአብሔር
የሰው ልጅ በፍጹም አይቶት ሰምቶት የማያውቀው እግዚአብሔር ነው። በዛም ነው እኮ አንድያ ልጁ ተረከው እንዴ ይሄ ሁሉ እስኪ የተጻፈው መጽሐፍ ታስበው ማለት እነዚህ ሁሉ ስለ እግዚአብሔር እኮ ጽፈዋል። እነዚህ ሁሉ ምን ማለት ነው? በቃ ምንም አልገለጹትም። አንድያ ልጁ በቅፉ የነበረው ተረከው ነው ያለው። እነዛ ሁሉ አልተረኩትም። መቼም ቢሆን እግዚአብሔር እያየ የለም አስባለ ኢየሱስ ተላብሶት የተገለጠው እግዚአብሔር ሲያዩት መቼም ቢሆን እግዚአብሔር ያየ አንድ እንኳን የለም። በቅፉ ያለው አንድያ ልጅ እሱ ተረከው። ስለዚህ አሁን ፎከስ ማድረግ ያለብን በክርስቶስ የተገለጠው እግዚአብሔር ነው እና እስከዛሬ ሰው ልጅ ስለ እግዚአብሔር የሚያውቀውን ነገር አፕሳይድ ዳውን ነው የገለበጠው። ሁለተኛ ደግሞ አሁን በክርስቶስ ኢየሱስ የተገለጠውን እግዚአብሔርን ስናይ ክርስቶስ ተላብሶት የተገለጠው እግዚአብሔር አሁን ያወራል። ምክንያቱም እግዚአብሔርን በሙላት የገለጸው ኢየሱስ ከሆነ ከሱ ውጪ ማውራት አንችልም። አሁን ልንጠቅስ የምችለው መጽሐፍ ራሱ ኢየሱስ ነው። ስለ እግዚአብሔር ጠቀስን ካል መጥቀስ የምንችለው ኢየሱስን ብቻ ነው። ምክንያቱም በሙላት እግዚአብሔርን የገለጠው እሱ ስለሆነ ቅድም እንዳልነው አሁን እቺኛው መስዋዕት ቅድም በዮሐንስ 1:9 ላይ ያለውን ዙሪያ ነው እያወራን ያለነውና አሁን ኢየሱስ ክርስቶስ ተላብሶት የተገለጠውን የእግዚአብሔርን ካየን እግዚአብሔር የሰውን ልጅን ማለት እግዚአብሔር ሲወድ የሰውን ልጅን አስፈቅዶ አይደለም እግዚአብሔር የወደደው አይደል? ፍቅር አስፈቅዶሽ አይደለም የሚወደው። በቃ ፍቅር እስከሆነ ይወዳል። ስለዚህ አሁን ቅድም አሁን ያነሳሽበት ፖይንት ላይ ሰዎች አሁን በተለያየ ሁኔታ ውስጥ ሆኖ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ አይወደኝም፣ እኔን የሚወደኝ ማን ይሁን ብሎ ብዙ አእምሯቸው ላይ በጣም ብዙ ጥያቄዎች ያነሳሉና ሲጀመርም እግዚአብሔር ሲወደን እኛን አስፈቅዶን አይደለም የሚወደደን አይደለም። አዎ ቀድሞውኑም ሰው ልጆችን ከዘላለም ነው እግዚአብሔር የወደደውና አሁን በክርስቶስ ኢየሱስ ቅድም ባልነው መስዋዕት የተገለጠው መስዋዕትነት ትንቢታዊ ነው። ታውቃለህ እግዚአብሔር የሰው ልጆችን ከዘላለም ስለወደደ ፍቅሩ በትንቢት መልክ ነው የተገለጠው። ያ በትንቢት መልክ ሲነገር የመጣው ፍቅር በመጨረሻም ሲገለጥ ማለት ነው ለሰው ልጆች ራሱን መስዋዕት አድርጎ የቀረበው እግዚአብሔር ሆኖ ተገለጠ። ሲገለጥ ራሱን ለሰው ልጆች መስዋዕት ለሰው አእምሮ ራሱን መስዋዕት አድርጎ። ስለዚህ ይሄ እኮ ሃይማኖትን ከመሰረቱ ነው የሚሄደው። ምክንያቱም ሃይማኖት ለእግዚአብሔር በሚቀርብ መስዋዕት መሀል አይደል የቆመው። ለእግዚአብሔር ይሄ ይቀርባል፣ ለእግዚአብሔር ይሄ ይደረጋል፣ እግዚአብሔር ይሄን ይፈልጋል፣ እግዚአብሔር ከናንተ ይሄን ይፈልጋል የሚለው መስፈርት ነው ሃይማኖት የሚይዘው። ማይ ጉድነስ አሁን በክርስቶስ ኢየሱስ የተገለጠው እግዚአብሔር አንደኛ ሰውን አስፈቅዶ የወደደ አይደለም። ከመጀመሪያም ሰው የተባለው ፍጥረት ከዘላለም በሰው ፍቅር ኦልሬዲ ኦብሴስ የተደረገ እግዚአብሔር እንደዛ እንባል። ኦብሴሽን ምንድነው? አንድ ነገር ኦብሴስ ሲደረግ መያዝ ነው አይደል? በአንድ ከዘላለም በሰው ልጆች ፍቅር የተያዘውን እግዚአብሔርን ታያለ። ድራማ እኮ አይደለም የሰራው። ኦልሬዲ እውነቱን ነው የገለጠው ማለት ሲታዩ በፍጹም በጭራሽ ሎጂካሊ ከሽ እግዚአብሔርን እንድሞት የሚያስገድድ ምንም ነገር የለውም። ግን አሁን እኛም ደፍረን ልናወራ እግዚአብሔር ልብ ለኛ ይሄ ነው እስከዚህ ነው ብለን ማውራት የማንችለው ጉዳይ አለ በእግዚአብሔር ልብ ውስጥ። ስለዚህ ኦልሬዲ በሰው ልጆች ላይ ኦብሴስድ ሆኗል እግዚአብሔር። በቃ ፍቅር ይዞታል። ከዘላለም በፍቅር አለ አይደል? በፍቅር ልጆቹ እንሆን ዘንድ ከዘላለም እግዚአብሔር በፍቅሩ ልጆች እንሆን ዘንድ በክርስቶስ ኢየሱስ መረጠን አይደል? በፍቅር ነው ከዘላለም በፍቅር ስለወደደ የሰው ልጅ የሄደበትን መንገድ ሁሉ ነው የሄደው፣ የገባበትን መንገድ ሁሉ ገባ። ስለዚህ ከመጀመሪያም ከዘላለም ሰውን እግዚአብሔር በሰው ፍቅር ሲያዝ አስፈቅዶ አይደለም ሰው በቃ ሰውን በሰው ፍቅር ታይዟል። ኦልሬዲ ሰው ነው ይሄ ፍቅር ሊገባው አልቻለም። ሰው ነው ከዚህ ፍቅር እየጠፋበት እየራቀ እየተንከራተተ የኖረው። ስቲል የሰው ልጅ እኮ እየተንከራተተ ነው። የእግዚአብሔር ፍቅር በክርስቶስ ኢየሱስ የተገለጠው አፍ አውጥቶ እያወራ ነው። የሰው ልጅ ደግሞ ወደዚህ መቅረብ አልቻለም። የሚያቀርባቸው ምክንያቶች በጣም ሲሊ የሆኑ ምክንያቶችን ነው የሰው ልጅ ኖ አንደኛ ቅድም እንዳልኳችሁ ይሄ በክርስቶስ ኢየሱስ የተገለጠው እግዚአብሔር ሃይማኖትን ከስር መሰረቱ ነው የነቃቀለው። አሁን በሰውና በእግዚአብሔር መካከል ሊገባ የሚችል ምንም ነገር የለም። ራሱ እግዚአብሔር
ሰውን ተላብሶ ነው የመጣው። በቃ የበታች ሆኖ ነው ሰውን ወደ ላይ ተሸከመውና እሱም ሰውን ለይቶ አይደለም ሰው የተባለውን ሰው ሁሉ ነው የወደደው። አሁን ለእግዚአብሔር ማርጂን የለም አይደለ? አሁን በክርስቶስ ኢየሱስ ሚሽኑ አገልግሎቱን ስናይ ማለት ነው ገና አገልግሎቱን ሲጀምር ገሊላ ላይ ነው የጀመረው። ገሊላ ማለት ደግሞ በእስራኤል ታሪክ ገሊላ አካባቢ ማለት ብዙ የተለያዩ አህዛቦች የሚኖሩበት ቦታ፣ ጡረታ የወጡ ወታደሮች ይሄ ገሊላ በብዛት አይ ቲንክ በታሪክ ሂስቶሪካሊ መተላለፊያ ነው። ከአፍሪካ ከሰሜን አፍሪካ አድርጎ እግረኛ ቀጥታ ወደ አውሮፓ የሚሄድበት እንደገና ደግሞ ከምስራቅ ከህንድ ምናምን ቀጥታ ገሊላ አካባቢ ተሻግሮ ወደ አውሮፓ ነጋዴዎች መተላለፊያ መንገድ ስለሆነ ገሊላ ላይ ብዙ ህዝብ ነው እዛ ጋር አካባቢ የሚኖረው። ብዙ ድሃ ህዝብ የሚገኝበት ኤሪያ ነው። ብዙ አህዛቦች የሚገኙበት አካባቢ ነውና ንጹህ የሆኑ ይሄ ፈሪሳውያን ምናምኖቹ ይሄ ህግ አጥባቂዎቹ ህግ የሚጠብቁ ሌዋውያን ፈሪሳውያን እዛ አካባቢ አይሄዱም። ለምን? እርኩስ የሚባል ነገር እና ለዛ ማለት በገሊላ አካባቢ አገልግሎቱን ሲጀምር አሁን በጨለማ የሄደ ህዝብ ታላቅ ብርሃን አየ የተባለው በዛብሎንና ንፍታሌም ምድር የአይዛብ ገሊላ ተብሎ ነው የሚጠራው ራሱ። አይዛብን ደግሞ እስራኤሎች አይቀርቡም። እስራኤል ምርጥ ህዝብ ነው፣ አይዛብ ደግሞ እርኩስ ነው ተብሎ ነው የሚታሰበው። ስለዚህ ለአይዛብ ገሊላ ነው የተባለው። ዩሲ ራሱ አሁን አየህ ሰውን ለይቶ አይደለም የጀመረው። ስለዚህ በእግዚአብሔር ፍቅር ጋር ስትመጣ ለእግዚአብሔር ሞር የቀረበ ሰው ከእግዚአብሔር ደግሞ የራቀ ሰው የለም። ስለዚህ ምንድነው እኔ እያልን ያለ ነው በአገልግሎቱ ከዛም ቀጥሎ ለምሳሌ ለምጽ ያዘው ሰው ከህዝቡ ተለይቶ ከሰፈር ውጪ ነው የሚኖረው። ኢየሱስ ጋር ሲመጣ ደግሞ ሄዶ ለምጻሙን ይነካዋል። አሁን የክርስቶስ ፍቅር የሚጋባ ነው እንጂ አይደለ? ለምጹ የሰውየው ለምጽ ለሰው ተላላፊ ስለሆነ ነው ለምጻም ከሰፈር ውጪ እንዲያድር ይደረጋል። ተዘግቶ ነው የሚኖረው። ተላላፊ ነው ለምጽ ከተነካከ። ኢየሱስ ሄዶ ሲነካ ደግሞ ለምጹ ብትወደኝስ ጌታ ወይ ልታነጻ ትችላለህ ይላል። ስለዚህ የነካውና ወዳለው ንጻ ይላል። ስለዚህ አሁን ምንድነው የሚያሳየው? አሁን የእግዚአብሔር ፍቅር ለእግዚአብሔር እኛ የምናቀርበው እርኩስን ቅዱስን የሚባል ነገር የለም። ወደኛ የሚጋባ የእግዚአብሔር ፍቅር ነው አለው። አሁንም እኛ እያወራን ያለ ነው ለተመልካቾቻችን አድማጮቻችንም ከእግዚአብሔር የሚጋባ ፍቅር ተቀበሉ ነው። የእግዚአብሔር ፍቅር ወደ እናንተ የሚጋባ ነው እንጂ የእናንተ ዝግጅት አይደለም። እግዚአብሔርን እናንተን እንዲወድ የሚያመቻቸው አዎ አይዛብን ባዩ ለምጻም ሰው ባይ ደም ፈሳው ሰው ጋር አይቀርብም። በእርኩስ ተብሎ ትመጣና ይቺ ደም ፈሳት ኢየሱስ ይላቀዋለች እና ማለት እዛ ጋር እያሳየ ያለው ነገር ምንድነው? አሁን እግዚአብሔር ለዓለም የሚጋባ ፍቅር የሚጋባ ማንነት ሌላም ቦታ ጳውሎስ አንተ የተናገረው በጣም የሚገርመኝ ቃል አለ ነውና ጌታ ቅርብ ነው ይላል። በነገር ሁሉ በጸሎትም በምልጃም ለእግዚአብሔር ልመናችሁን አቅርቡ እንጂ በአንዳች አትጨነቁ። ጌታ ቅርብ ነውና ምን ማለት ነው? ጌታ ቅርብ ነው። ጌታ ለአንዳንዶች ቅርብ ለአንዳንዶች ሩቅ አይደለም። መርጦ አይደለም የሚቀርበው፣ ለሁሉም ቅርብ ነው። አክሴሲቢሊቲ እስከምን ድረስ ነው? ለልባችን ቅርብ ነው። ጌታ በልባችን ድረስ ቅርብ ነው። የራቀ እግዚአብሔር የለም። ፍቅር አሁን ኢየሱስ ክርስቶስ የገለጠው እግዚአብሔር የሚጋባ ህይወት ነው እንጂ እኛ ፈልገን የምናመጣው ህይወትም አይደለም። በተለያየ መስዋዕት አእምሮን ኮንቪንስ አድርገን ወደኛ የምናቀርበው እግዚአብሔር የለም። በተለያየ ዝማሬ በተለያየ ጸሎት የምናባብለው እግዚአብሔር የለም። ኦሬዲ የሚያባብለን እግዚአብሔር ነው። የሚያባብለን እግዚአብሔር ነው በክርስቶስ የተገለጠው የሚያባብለን አይደለ? አባብላታለሁ የሚል መዝሙር ታውቃላችሁ? ወደ ምድረ በዳ አመጣታለሁ ለልቧም ከልቤ እናገራታለሁ በፍቅር ቃልም ደስ አሰኛታለሁ። አሜን አሜን። ስለዚህ እግዚአብሔር ለከስ ከሰው ውድቀት ጀምሮ እስከ ዛሬ በተለያየ መንገድ በተለያየ ጎዳና እያባበለ አመፀኛውን ጥሎ አይሄድም። መጨረሻ
በመጨረሻ በፍቅር ጉልበቱ አሸንፎ ለራሱ እስኪያደርገው ድረስ ሲያባብለው ስለዚህ አሁን በቢብሊካል ባሉ ታሪኮች የታየው እግዚአብሔር በክርስቶስ ብርሃን ካየን ማለት ነው አባባይ እግዚአብሔር ነው እንኳን ከኛ ልርቅ አይደለም አንድ ቦታ በጣም እንትን አለ ኢሳይያስ ላይ አንድ ክፍል አለና በአሁኑ እስራኤል ሆይ እና ያዕቆብ ሆይ እንዴት እግዚአብሔር ረስቶኛል አይደል ኢሳይያስ 40 ላይ ነው እንዴት እግዚአብሔር ረስቶኛል እንዴት እግዚአብሔር ትቶኛል ትላለህ እኔ እኮ እግዚአብሔር አለ የምድር ዳርቻ ፈጣሪ ማስተዋሉ የማይመረመር ጥበቡ ማይለካ አይደል ዩሲ እሱ የምድር ዳርቻ ፈጣሪ ከሆነ ከእግዚአብሔር ለመረሳት ማለት ነው ከዛ ዳርቻ መውጣት አለበት እሱ ደግሞ ዳርቻን ሁሉ ይዟል ወዴት ትወጣለህ ከዛ ነው ስለዚህ እግዚአብሔር የህልውናችን ነፍሳችን ሁለንተናችን ስትራክቸሩን የያዘ እግዚአብሔር ነውና አሁን የኛ ወደ ልቦናችን መመለስ ይሄንን የእግዚአብሔር ፍቅር ሪያላይዝ ማድረግ እንጂ አሁን እኛ አባብለ ነው ወደኛ የምናቀርበው እግዚአብሔር የለም ቀድሞ እኛ ጋር ቀርቦ እያባበለ ያለው እግዚአብሔር ነው አይደል ያለምንም ከኛ ጋር የሚያያዝ አይደለም የሚመሰረት ፍቅር አይደለም ራሱ ላይ ተመስርቶ ይመጣ ነውና ራሱ ላይ ተመስርቶ መጥቶ ምንድነው አባት ነው የሆነን አይደለ አባታዊ ፍቅር እንዴት ነው ማለት ኢማጂን አድርገው ማት በልጅና በአባት መካከል እኮ ምንም ኮንዲሽናል ላቭ ይባላል ኮንዲሽናል አይደለም የማንነት ፍቅር አንኮንዲሽናል ነውና ወደዚህ ነው መምጣት ያለብን በቃ ወደዚህ አባቴ በቃ አባትና ልጅ ወደዛ ማንነትና በዚህ መሃል ላይ ምንድነው ብዙ ጊዜ የሚለየንን ልክ እግዚአብሔርን አምላክ እንደ አምላክ ካየነው ወይ ደግሞ ጌታ አምላክ ብለን ካየነው ሁሉ ጊዜ አምላክና ሰው መሃል ላይ የሆነ ኮንዲሽናል ነው የሚሆነው እና ልክ ግን በትክክለኛው እንደ አባት ስናቀው ግን ሪል ፍቅሩን እንረዳዋለን አባት ለልጁ ፍቅር ለልጁ ያለው ፍቅር ለልጁ ያለው ስስት ፕሮቴክሽን እና ደግሞ ለልጁ ማለት ከልጅነቱ ጀምሮ ወደሱ ነው እንዳሳድገው የሚፈልገው አይደል ኤቭሪቲንግ በቃ አይደለ በብዙ ነገር እንኳን በማይረዳው ሰዓት ማቹር ባልሆነ ሰዓት በቃ ምንም ይሄ ምንድነው መቼም አይበስልም መቼም አያድግም መቼም አስተካከልም ብሎ እንትን ያደርግም በቃ አባት ያለውን ነገር በሙሉ ልጁ ላይ ኢንቨስት ያደርጋል በቃ ያለውን በሙሉ ይሰጣልና እግዚአብሔርም ለኛ እንደዚህ ነው የሆነ ዱላ ይዞ እንደዚህ የጠበቀ ልክ ሆነ መስመር ላይ ስንወጣ የኮረኮም እንትን የሚያደርግ አይደለም አውርዳድ አባታችን ነው በቃና ሁሉ ጊዜ ደግሞ ወደሱ እንድናድግ ነው የሚፈልገው በቃ ልክ የሱን መልክ እንድንይዝ በዛ ፍቅሩ እንድንመላለስ ሞር ያወቅነው በቃ ወደሱ እንድንጠጋ እሱን እንድንመስል የሚፈልግ ይሄ ደግሞ የዘላለም ሐሳቡ ነው የሆነ ቦታ የሚቋረጥም ማለት አይቋረጥም በቃ ኦሬዲ እኮ የአባትነት ደግሞ እኮ ያያያዝን በጣም በሚገርም ሁኔታ የተያያዝ ነው ከእግዚአብሔር ጋር የተያዝንበት በጣም ቢግ ምስጢሩ የአባት የልጅ ግንኙነት ነው የተገለጠው አይደል የአባት የልጅ ግንኙነት እኮ የማንነት አይደለ የማንነት ነው አይደለም የሆነ በሆነ ነገር ላይ ተመሰረተ አይደለም ስለዚህ የሚቀር አይደለም ላይክ አሁን በሆነ እንትን ላይ ሆኖ በቃ ከዚህ በኋላ አባትነት ትቻለሁ ከዚህ በኋላ ልጅነት ልጅ አይደለም የሚባል አይደለም በቃ ማለት አይቻልም እንደዛ ማቋረጥ ደግሞ እግዚአብሔር ይወል ለሰው ልጆች የማይቻለው ነገር ጋር ነው ራሱ ጋር የተዋዋለው ማለት አይደል መሐላውም የአባትነት ነው አባትነት እኮ ልጅ ለመተው ትቻለሁ እንኳን ብትል ልጁ ጋር ማንነት ያለው ምንም የሚካድ አይደለም በዚህ ነው ራሱ ከሰው ልጆች ጋር ያሰረው እና ይሄ ፍቅር ቢግማት በቃ ይሄ ነው ሊገባን የሚገባው ያኔ ምንም ነገር ከሱ አይለየንም ባላይክ እንዴት ነው አንዳንድ ጊዜ እኮ ህይወት በተለያየ ነገር ስናልፍ ልክ ይሄ ፍቅር ሲገባን የኛ ማቹር የኛ አንደርስታንዲንግ ነው አይደለ አሁን እንዴት ነው አንዳንድ ጊዜ ልጆች የሆነ ነገር ይከለከላሉ ወይ ደግሞ የሆነ እንዴት ነው ወላጅ ለልጁ ካለው ፍቅር እንትን ከብዙ ነገር ፕሮቴክት ያደርጋል ለልጅየው ግን ምንድነው ያ ፕሮቴክሽን መከልከል ነው መጥፎ ነው የሚመስለው አንዳንድ እኮ ድሮ በጣም በቃ የምናነደድባቸው ቤተሰቦቻችን ላይ አሁን ላይ አድገን የሚያስቁን ነገሮች አሉ አይደል የማቹሪቲ ጉዳይ ነው ነገሩ እና አሁን ላይ በሰው ልጆች ላይ የሚታየው ነገር የማቹሪቲ ጉዳይ ነው እንጂ የፍቅር ጉዳይ አይደለም ልክ የሆነ ነገር ላይ ስንደርስ እኮ ዋው እንላለን እንደውም እንኳን እንደ ከዚህማ እንኳን አመለጥኩ እንላለን እንኳን እና በዚህ እንትን ነው ማለት ላይክ አባታችን እንደ ገና አላወቅነውም በዚህ ማለት ገና በዚህ በትንሹ አይምሯችን
የአባታችንን ሙሉ ማንነት ገና አላወቅነውም። ለማስፈር እየሞከረ መሰለኝ በአእምሮ በዴይሊ ይሄ ኑሯችን በቃ ድሮ እንደ ልጅነታችን ቤተሰቦቻችን ላይ እንትን እንደምናደርገው እንደዛ እኮ ነው። በቃ ማለት በእነሱ አእምሮ አይደለም የምናስበው በእኛ አእምሮና የሆነ ሰው እንትን እያወራ እያነበብኩ ነበርና አንድ ስለ አባቱ እየተናገረና ወደ ጎረቤታቸው የሚያሳልፍ የሆነ ጠባብ እንትን አለ ከነሱ ግቢ ወደ ጎረቤት ግቢና ልጅየው በዛ ያልፋል። ሁሉ ጊዜ ሄዶ ተጫውቶ ይመጣልና የሆነ ጊዜ አባትየውንም በሱ ይዞ መግባት ፈለገ እና አባትየውን አያሳልፍም ገባህና ልጁ ግን ምንድነው የሚያስበው በቃ እሱ ካለፈ አባትየው መዛል የሚያልፍ መስሎታል ጠባባ እና አንዳንድ ጊዜ እግዚአብሔርን እንደዛ እንራጓለን። ሂዝ በቃ ፍቅሩ ለኛ ያለው ፍቅር ትልቅ ነውና በትንሽ ነገር ግን እግዚአብሔርን እንትን እናደርጋለን። በቃ ከኛ ኩሮኖ በዛ ልክ እንደኛ እንዲያይና እንፈልጋለን። በእኛ ልክ ነገሮችን እንዲያይ እንፈልጋለን። እሱ ግን ላይክ ሙሉ ፍቅሩን ፕሮቴክሽኑን ነው ሁሉ ጊዜ የሚያየው ለኛ ያለውን ጥበቃ የአባትነት ልቡን ነው በዛ ሞቲቭ ነው እንጂ በእኛ ማቹርድ ባልሆነ አእምሮ አይደለም የሚያስበውና ሁሉ ጊዜ በሱ ባሰበልን ልክ እንሂድ። በቃ የሱ ፐርፌክት ፍቅር ነው። ስለዚህ በፍጹም ፍቅር ውስጥ የኖርን እንዳለን ማሰብ አለብን። ነገሮችን ኤቭሪቲንግ ማየት አለብን በሱ አይን ነው። በሱ ፍጹም ፍቅር ውስጥ ነው ያለነው። ሞር ደግሞ የዚህ ብርሃን እኮ የዚህ ፍቅር ብርሃን እየገባን ከመጣ ማለት ብዙ የምናፍርበት ብዙ ነገር አለ። አንድ ጊዜ እኔ እኛ ቤት የሆነ እቃ እንትና አስቀመጥኩና በቃ ይሄን ነገር ከዚህ እንዳትነኩ ብዬ መንገድ ሄጃለሁ። ከዛ ስመለስ ነገሩን በቦታው አላገኘሁትም እና ከዛ ማን እንዳነሳ አስተዋልኩኝ። እናቴ ተናደድኩኝ ማለት ነው። በጣም በኢሞሽናል ሆንኩና ስሜታዊ ሆኜ ምን አልኩኝ በቃ እኔን አትወጂኝ እኮ አይደል አልኩኝ። ነኝ በቃ እንደማትወጂኝ አየሁ ምናምን ስል ከዛ ማዘር እምባ ማለት በጣም አለቀሰ። ምን እኔ ነኝ አንተን ማልወደው ከዛ እኔ ነኝ አንተን ማልወደው እቃዬን እኮ እኔ ማልፈልገውን እኮ አድርጋለች። ለካስ እኔ ለመመዘን የሞከርኩት ያችን እቃ እሷ የሆነ ወይ እንዳይበላሽ ወይ እሷ ያሰበችው ወይ የሆነ ቦታ ማስቀመጥ ነው ለኔው ነው። እኔ ኢሞሽናል ሆኜ ለራሴ ስሜት የተመቸኝን አወራው ማለት ነው። ከዛ ማልቀስ ከዛ ደነገጥኩኝ። ለካስ የእናት ፍቅር በእኔ ኢሞሽን ልክ የተገደበ አይደለም። የሆነ ከሆነ ባውንደሪ በኔ ባውንደሪ ልክ አስቀምጬ ነው የሆነ እኔ ያረኩት የፈለኩትን ማረግና ያለማረግን የእናት ፍቅር መለኪያ አድርጌ እኔ ነኝ እንጂ እሷ ፍቅር ለኔ እንትን የለውም። ስለዚህ የተታለፍኩት እኔ ነኝ። ስለዚህ አሁን የምናየው በክርስቶስ የተገለጠው እግዚአብሔር ያሳየን ይሄንን ነው። የሰው ልጆች ናቸው የተታለሉትና በሆነ ግድግዳ ውስጥ ራሳቸውን አጠሩ። ያጠሩት ግድግዳ ውስጥ ያለውን ነገር ነው የሚያዩት። ስለዚህ የእግዚአብሔር ፍቅር ከኛ ባውንደሪ ወይም እኛ ከምናስበው ዕውቀት ድንበር ያለፈ ፍቅር ነው። ያን ፍቅር ደግሞ እኛ ሰብስበነው በእኛ ዕውቀት ልክ አምጥተን ይሄ ቅርጽ ሰጥተነው ይሄ ነው የምንለውም አይደለም። ስለዚህ የእግዚአብሔር ፍቅር ከኛ ክልል ያለፈ ነው። ከኛ ዕውቀት ክልል ያለፈ ነው ባጭሩ ማለት ነው። ከኛ ዕውቀት ስፋት፣ ከኛ ዕውቀት ርዝመት፣ እኛ ከምናውቀው ዕውቀት ጥልቀት ያለፈ ነው። ስለዚህ እግዚአብሔርን ዲፋይ ማድረግ አንችልም። በዛ እኮ ነው የእግዚአብሔር ፍቅር ርዝመቱም ጥልቀቱም ስፋቱም ከመታወቅ በላይ ማለት በቃ መታወቅ አይችልም። በቃ ያውቀው በቃ በዛ ፍቅር ውስጥ የዋኘህበት የምትኖረው ነው እንጂ ላይክ ዲፋይን ልታደርገው አችልም፣ ልገልጸው አችልም። እና በዛ ነው ሊገለጽ ያልቻለው የእግዚአብሔር ፍቅር። ዳስ ዋይ የእግዚአብሔር ፍቅርም አንደርስታንድ የምናደርገው አሁን በአእምሮ እንዳልሆነ ይገባል። ሮሜ ምዕራፍ 5 ላይ ነው በመንፈስ ቅዱስ አማካኝነት እግዚአብሔር ፍቅሩን በልባችን ስላፈሰሰ ተስፋ አያሳፍርም። ምን መሰለ በልባችን ስላፈሰሰ ብለው እንደ ዝናብ ከላይ ነው የፈሰሰው አይደለም። ለካስ ባይኔቸር እግዚአብሔር ፍቅሩ በልባችን አለ። ያ ልክ እንደ አርቲዣን ዌል የሚባል ነገር ታውቃለህ? አርቲዣን ዌል አማርኛው
አርቴጂያን ዌል ይሄ ከድንጋይ ውስጥ እንደዚህ ፈንቅሎ የሚወጣ ውሃ አለ አይደል? ለምሳሌ ሆት ስፕሪንግ የሚሉት ሆት ስፕሪንጎች አሉ አይደል? ከድንጋይ ፈንቅሎ የሚሞቁ ሰዎች እንደ ጸበል የሚወጡ እንደ ጸበል ፈንቅሎ ድንጋይ ፈንቅሎ የሚወጣው ውሃ አንደኛ ፈውስ ነው። ባይዘው ሲታጠብ ራሱ ውሃው በጣም ፈንቅሎ ነው የሚወጣው፣ ደግሞ ፓወሩ እና የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ስለፈሰሰ እንደ አርቲፊሻል ዌል ከልባችን እንደዚህ ሪሊ እየፈሰሰ ነውና ይሄ ተስፋው የሚያሳፍር አይደለም። እግዚአብሔር ከዘላለም በክርስቶስ የተናገረው ተስፋ ከዚህ የተነሳ ሪል ነው፣ ሹር ነው። ምክንያቱም በመንፈስ ቅዱስ አማካኝነት ልባችንን በፍቅር ኮንቪንስ አድርጎታል። ያው እሱ ጋር ያለው ፍቅር ያ በክርስቶስ ኢየሱስ የተገለጠው ፍቅር እዚህ እኮ በልባችን የፈሰሰ ነው። በቃ ይሄው አላይን ተደርጓል እኮ ደግሞ እሱ ጋር ብቻ የሚቀር ፍቅር አይደለም፣ በእኛ የሆነ ፍቅር ነው። ስለዚህ እርሱ እኛም በወደደ ፍቅር ወንድሞችን ምን ወድበት ነው። ገብቷል? ከልብ በሚፈስ ፍቅር ነው ሌላውን የምትወደው። ከልብ ያለ ፍቅር ነው። ከሱ አልፎ እኛን እሱ ከመውደዱ አልፎ ያንን ፍቅር በመንፈስ ቅዱስ አማካኝነት በልባችን አፍሶታል። ስለዚህ ይሄ ፍቅር በልባችን ፈንቅሎ የወጣ ፍቅር ስለሆነ ምን አሳፋሪ ፍቅር አይደለም፣ ለዘላለማዊ ነው። የሆነ ቦታ ማበቃ አይደለም። ለምን ራሱ ካንተ ፈሷል እኮ ከኛም ነው እየፈሰሰ ነው እኮ አይደለም? ሪሊ ከኛ ፍቅሩ እየፈሰሰ ስለሆነ ይሄ ፍቅር ከራሱ ያለፈ ነው። ኦሬዲ እኛም በዚህ ፍቅር ኦሬዲ እንትን ሆነናል። በፍቅር ቆስያለሁ የሚባል ነገር ታውቃለህ? በፍቅሩ አቆሰለኝ ያቆሰለኝ እንጂ በፍቅር ስለዚህ በፍቅሩ ወጋኝ ምንም ማለት አይደለ? እንትን ላይ ነው መሐሌ በፍቅሩ ታምም ያለው በፍቅር this is የእግዚአብሔር ፍቅር አልፎ በልባችን በፈስ ፍቅር ነው እንጂ የምታነባው ንባብ አይደለም። ይሄ በጽሁፍ የምታነባው ነገር አይደለም፣ ትረካ አይደለም። እሱ ብቻ ወዶ ነው የቀረ ፍቅር ደግሞ አይደለም። ወዶ ብቻ የቀረ ያንን ፍቅር ሰጥቶናል። yes participate እናደርገው ነው። ስለዚህ ሰጥቶናል ያንን ፍቅር፣ ያንን ፍቅር ማንነት ሰጥቶናል። በዛ እኮ ነው የምናውቀው። በቃ ያንን ፍቅር የምናወራው በዚህ ኃይል ነው። ካልሆነ ይሄን እንዴት ታወራለህ? ከሌለህ እኮ ኦሬዲ ያኛውን እግዚአብሔር ነው የምታውቀው። ያኛው እግዚአብሔር ያኛውን እግዚአብሔር ነው አይገባም። ይሄ በቃ አይደለ ክርክር ነው የሆነው አይደል? ትከራከራለህ። እንዲህ ብሎ ተጽፏል፣ እንዲህ ይላል፣ እዚህ ጋር እንዲህ ይላል። እግዚአብሔር እንደዛ አይደል? ይሄንን ለማውራት ፓርቲሲፔት አድርገህ ነው የምታወራው። ይሄ በመንፈስ ቅዱስ አማካኝ ልብ ላይ ደስን ፍቅር የዘላለማዊ ፍቅር ፈሶ ካልሆነ በስተቀር እውነት ነው። ምክንያቱም በክርስቶስ የተገለጠው እግዚአብሔር እንዴት አድርገህ ታወራለህ? በቃ ያን የክርስቶስ ልብ አለን አይደለም የሚለው በቃ ያንን ልቡን ያንን ማንነቱን ያንን ፍቅሩን ስለሰጠን ነው እንጂ ልትረዳው አትችልም። አይሆንም። በጭንቅላት ልትረዳው አትችልም። እንዴት ነው አምላክ ለሰው የሚሞተው? በማንነት ግን አካፍለውናል። ያን ፍቅር በማንነት ተካፍለን ነው። ስለዚህ በቃ አትሊስት ሙሉ ለሙሉ ባይሆንም በቃ ዳይሊ እየተረዳ ነው ሪሊ ወረድ መንፈስ ቅዱስ እኮ ልብ እኮ ተለክፏል እኮ በዚህ ፍቅር ተዋለው ብትልም አተውም ሞር ግን የፍቅሩን ጥልቀት እያወኩ ነው የምትለው። ባወቀው ቁጥር አሁን ጫፉን ያዝ ነው መንፈስ ቅዱስ ሪሊ ውሃው ከውስጥ የህይወት ውሃ በመንፈስ ቅዱስ አማካኝነት ልክ እንደ ቅድም እንዳልነው እንደ ጸበል ማለት ነው ከውስጥ የፈነቀለ ፍቅር አለ ያስወራል። እኔም ባይሆን እንዴት ነው ታይሻለው ነው መናገር ማችል አልችልም። you see ታይዘናል እኮ እያወራ ነው ሪሊ በክርስቶስ የተገለጠው እግዚአብሔር ሪሊ ይሄ ነው። ከዘላለም በሰው ልጆች ኦብሴስድ ሆኗል። ዳዊት አንድ ቦታ ላይ አየ ብዙ ነገሩ አያየና እንዴ ታስበው ዘንድ የሰው ልጅ ምንድነው አለ ማለት ትጎበኛው ዘንድ የሰው ልጅ ምንድነው ኦብሴስድ ሆኗል በሰው ልጆች ፍቅር እግዚአብሔር እንዴ ምንድነው who is man በቃ ሰውን ላንተ ሰው ምንድነው ለትምናው እኮ ነው ዲስ ማች ክሬዚ ያረጋው በዚህ ልክ እግዚአብሔር በፍቅር የተያዘበት ሰው የሚባለው ማለት ምንድነው ለትምናው እኮ ነው ለታስናው ባክ አሁን የሚሰሙ ተመልካቾቻችን ለታስናው ማን ነው ሰው እግዚአብሔር በዚህ ልክ የተያዘበት
ራሱን በቃ ምንም እንዳልሆነ ራሱን አይደል በፍቅር እኮ ነው የቀየረው። ራሱን ምንም እንዳልሆነ ቆጠረ እኮ አይደል? ራስን እኮ አሳልፈ ዝም ማለት እኮ ካንተ አንፃር ማለት ነው። ከናንተ አንፃር ለናንተ ካለኝ ፍቅር አንፃር እኔ ምንም አይደለሁም እንደማለት እኮ ነው። ምንም ነኝ ነው። በጣም የሚገርም ማለት እግዚአብሔር ፍቅር በኢየሱስ የተገለጠው ፈጽመህ እንትን ልታደርገው አትችልም ማለት ለምን አንዳንድ ጊዜ ኤቭሪቲንግ በሰው አእምሮ ላይ የሆነ ጥቅም ላይ የተመሰረተ ነገር ነው አይደል? ሰው ሁሉ ጊዜ የሆነ ጥቅም ላይ የእግዚአብሔር ፍቅር ግን ምን ጥቅም ማለት ምን ሊያገኝበት ምንድን ነው የእሱ እንትን ትርፉ ገባ ማለት ምንም እኮ ከኛ የማገኘን በቃ ምንም እንትን ነውና that's why ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 12 ጀምሮ እብዶች ብንሆን ለእግዚአብሔር ነው ማለት በእግዚአብሔር ፊት በእግዚአብሔር መንፈስ ስንሆን እብዶች በቃ እንደ እብድ እንሆናለን። በቃ ይሄ ጉዳይ እውነትም ነው ያሳብዳል። እብዶች ብንሆን ለእግዚአብሔር ነው፣ ባለ አእምሮች ብንሆን ደግሞ ለእናንተ ነው ማለት እናንተ ጋር ስንመጣ ነገሩን ፕሮቶኮል እንይዛለን እንዲገባችሁ ለማውራት። በእግዚአብሔር ፊት ስንሆን ግን እብዶች ነን አለ። ያለ ቀጥሎ ክፍሉን ቀጥለ ስትሄድ ቁጥር 14 15 ስንሄድ ማለት ምክንያቱም አለ አንዱ ስለ ሁሉ ሞተ፣ ስለዚህ ሁሉ እብድ ያደረገውን ጉዳዩን ቅድም ስላልክ እኮ ነው። ምን ትርፍ ሊያገኝበት ነው ካልክ ፍቅሩ ትርፍ ላይ ተመሰረተ አይደለም። ስለዚህ አንዱ ስለ ሁሉ ሞተ፣ ስለዚህ ሁሉ ሞቱ። ሃይ ትላለና ስለዚህ ሁሉ ሞቱ። አሁን በህይወት ያሉትም ወደፊት ለራሳቸው እንዳይኖሩ አሁን ለሞተላቸውና ከሙታን ለተነሳላቸው እንጂ ለራሳቸው እንዳይኖሩ እንዴት እንደሚጠላለፍ ተመልከት። በፍቅሩ ወደ ራሱ ማለት ነው እንዴት እንደጠለፈን። ኦሬዲ እኛ በፍቅሩ ተጠልፈናል። ኦሬዲ ራስን አሁን እኔ ብለህ አሁን እኔነቱን ይተዋል። በቃ እኔነቱን እሱ ለአንተ ራሱን ትቷል ሰጥቷል አይደል? አንተም አሁን እኔነትን ነው የምታው ትተህ ነው ልክ ምንድነው ፊዚካሊ እንኳን ሰው ሲያፈቅር እንዴት ነው? ኤቭሪቲንግ ትለቃለህ ትተህ ያንን ሰው ትመስላለህ። በቃ እኛ እኔ ብቻ ማለትም አትችልም። አንድነት ነው በቃ። ስለዚህ ዲዞልቭ ነው የምትሆነው፣ በዛ ፍቅር ውስጥ ትጠፋለህ። ዩጌት ስለዚህ የክርስቶስ ሞት እዚህ ጋር ታላቅ ብርሃን ነው። አሁን ራስን በዚህ ውስጥ ፈልገህ አታገኝም። እኔ ብለህ የምትጀምረው ነገር ምክንያቱም በራሱ ፍቃድ ሁለት ነው ለራሱ ከሰጠ አንተ የቱ ጋር ነው እኔ ብለህ የምትጀምረው? አሁን ይሄው ፍቅር በአንተ ውስጥ መፍሰስ ነው አይደለ? የራሱ ፍቅር በአንተ አሁን የቀረው ጉዳይ እኮ ያ ፍቅር በአንተ ውስጥ የመፍሰስ ጉዳይ ነው እንጂ እኔ ብለህ የምትጀምረው ቦታም የለም። ራሱ ፍቅር እኮ እኔነትን ያስጠፋል። እውነተኛ ፍቅር ሪሊ እኔ አትልም። የቱ ጋር ነው ራሱ እኔ ይጣፋል። በቃ ሴልፍ ዲፌንስ የለም። የሆነ ድንበር ለራስ የሚሰራው ነገር የለም። አንዱ በሌላ ውስጥ ነው ራሱ የራሱ የሚባል ነገር አትፈልግም ማለት ፍቅር ራሱን አይፈልግም። የራሱ ነገር የለም። በክራይስት ነው ወደዛ ፍቅር ነው የሚገባው። በቃ ክርስቶስ በቃ ኤቭሪቲንግ በክርስቶስ በሱ ፍቅር ውስጥ እና ያ በዛ ፍቅር ውስጥ ነው የምትኖረው። በዛ ፍቅር ውስጥ በዛ ማንነት ውስጥ ነው ራስህን የምታውቀው እና ኤቭሪቲንግ ያንተ ነገር ይጠፋል። ስለዚህ ቅድም እንዳልነው በሰውነት ውስጥ እንደሆነ ማለት ነው። ደግሞ ያ ወንደርፉል እግዚአብሔር አሁን ራሱን ያወቀው የት ነው? በሰውነት ውስጥ ነው። ራሱን ከሰውነት ውጪ ራሱን መጥራት አልፈለገም። ያ ፍቅር እኮ ይችላል ሴፓሬትሊ ራሱን በእኔ መልክ ይገልጽ ዘንድ ያደረገው ልጅም በእኔ መልክ ይገልጽ ዘንድ በሱ ያን የራሱን እንትን በእኛ ውስጥ በእኛ መልክ ነው እንጂ እዚህ ባዲ ላይ እኛ የምንባልበት ነገር ለብቻ እኔነታችን አይደለም። ልጅም በእኔ እሱነቱም ሌላ ጋር የለም። እሱነቱም በእኛ እኛነታችን ደግሞ በሱ አንድ አርጎ ይሄ በመጠፋፋት አይደለም። ይሄ ምንድነው? በማዋሃድ ውስጥ ነው። እኛነታችን አለ፣ እሱነትም አለ። ግን እሱ በእኛ እኛ በሱ ውስጥ ነው የተገለጠው አይደል? ለምሳሌ ልክ አሁን ዛፍና ቅርንጫፍ ስታየው ቅርንጫፍ በዛፍ ላይ ነው ያለው። ያለ ዛፉ ቅርንጫፍ አይሆንም።
ዛፉም ደግሞ ያለ ቅርንጫፉ ፍሬ የለውም። አንዱ በሌላ ውስጥ ነው፣ ግን ጠፍቶ በመጠፋፋት አይደለም። እያንዳንዱ የራሱ ማንነት አለው፣ ግን አንዱ ራሱን የገለጠው በሌላ ውስጥ ነው አይደል? ዛፉ እኮ ላይክ ፍሬው የሚገለጸው በቅርንጫፉ ነው አይደል? ጉዳዩ ሪሌሽናል ነው። መዋሃድ ነው፣ ውህደት ነው። ውህደት ነው። ያ ደግሞ አንድነት አንድ ሆኖ ይታያል ሁለቱም እንጂ መጠፋፋት አይደለም። አይደለም ይሆነው መጠፋፋት አይደለም። ከተጠፋፋማ ማንን ትወዳለህ? የምትወደውም ነገር እኮ ስለዚህ የምትወደው ነገር መኖር አለበት እኮ የወደድከው ጉዳይ ካለ ነው አይደል? ስለዚህ ማንነቱ ዲስትሪክትሊ በደንብ ጎልቶ አይደለም የምትወደው አይደል? ፐርሰኑ አሁን አጉልቶ ነው፣ በማጉላት ውስጥ ነው። አሁን እግዚአብሔር የራሱን ለምሳሌ የእግዚአብሔር ክብር ተብሎ ብዙ ጊዜ አሁን በተለምዶ አሁን እኛም በዛ አትሞስፌር ላይ ስላለፍን ይገባናል። እስቲ እግዚአብሔር ክብር ይምጣ፣ ክብር 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 እግዚአብሔር ክብር እንድመጣላችሁም ጥሩ 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 እግዚአብሔር ክብር ይምጣ የሚባሉ ነገሮች አሉና ሁሉ ጊዜ እኔ ጥያቄ ሆነብኛል። የእግዚአብሔር ክብር ምንድነው እላለሁና ሪሊ ለካስ በኋላ አሁን ሪሊ ሲገባኝ በርግጥ ያው ሰው እንደተረዳው ነው ያው እኔም የኮነርኩ አይደለ፣ ግን ጥያቄ ሆኖብኝ ስለነበረ ፕራክቲካሊ ነገሩን ማየት አልቻልኩም። እሳት ነው ጭስ ነው በምንድን ነው እግዚአብሔር ክብር የሚገለጠው ብለህ በኋላ ግን የእግዚአብሔር ክብር በክርስቶስ ኢየሱስ ሞትና ትንሣኤ በትክክል ነገሩ በኋላ ሲገባኝ የእግዚአብሔር ክብር የሚባለው የሰው ልጅ ፉሊ ሕያው ሲሆን የእግዚአብሔር ሕያውነት በሰውነት በትክክል ሲገለጥ ነው። ወይም የሰው ልጅ አለመሞትና ሕይወት በሰው ልጅ በሙላት ሲገለጥ ነው አይደል? ለዛ አይደል ኢየሱስ ክርስቶስ ወደ ክብሩ አይደል አሁን የሰው ልጅ እንደሚሞትና አሁን ወደ ሉቃስ ላይ እነዚህ ኤማውስ መንገደኞች ጋር ያወራ ገሰጻቸውና እንዴ ክርስቶስ እንደሚሞትና ወደ ክብሩ እንደሚገባ በመጽሐፍ በመዝሙራትና በሙሴ አይደል በመዛብትና በሕግ በሙሴም በመዝሙራትም ክርስቶስ እንደሚሞት ወደ ክብሩም ሊገባ እንደሚገባው ከቶ አላነበባችሁም? ምንድነው ወደ ክብሩ መግባት? እንደገና ደግሞ ናውሪን በመስቀል ንቆ አይደል በፊቱ ያለውን ክብር ተመልክቶ ናውሪን በመስቀል ንቆ ይላል። ምንድነው የገባበት ክብሩ? ምንድነው ክብሩ? ወደ ክብሩ አይደል ብዙ ልጆች ነው ወደ ክብር አይደል ያመጣዛል። ምንድነው የእግዚአብሔር ክብር ታዲያ እዚህ ጋር ወደ ክብሩ ኢየሱስ ክርስቶስ የከበረበት ክብር የትኛው ነው ካልክ ሞተ ከሙታን ሕያው ሆኖ ሲነሳ ሕይወትና አለመሞትን ወደ ብርሃን ላይ ያመጣው ሕይወትና አለመሞት የማን ነው? ሞርታሊቲ የእግዚአብሔር ብቻ አይደል? ስለዚህ የእግዚአብሔርን ሞርታሊቲ አለመሞትን ከሙታን በመነሳቱ በሰውነት ገለጠ። አሁን የሰው ልጅ የማይሞት ሆኖ ነው የተገለጠው። የእግዚአብሔር ክብር የሚባለው ሕይወት በሰውነት ሲገለጥ አለመሞትና ሕይወት በሙላት በሰውነት ሲገለጥ ነውና ስለዚህ እግዚአብሔር የክብሩን በሰውነት በመግለጥ ነው አይደል? የእሱ ክብር የእግዚአብሔር ክብር አሁን ለብቻው አክብሩኝ ለብቻው አድንቁኝ አይደለም። ባንቺ ውስጥ ራሱ ማንነት በእኔና በእናንተ ውስጥ ማንነቱን በመግለጥ ነው ክብሩ። የእሱ ክብር ይሄ ነው እንጂ ለብቻው የከበረ እግዚአብሔር የለም። በቃ አንተ ክብር ይገባል እዛ በቃ አንተ ተሞገስ እኔ በፊት ሊውደቅ ሊዋረድ። ይሄም በእርግጥ ሰዎች ካላቸው ከልብ ሃምብልነስ እንትናቸውን ለመግለጽ ፈልገው ነው። ግን ወደ እውነታው ጋር ስንመጣ የእግዚአብሔር ክብር ማለት እግዚአብሔር ራሱን በሙላት በሰውነት ሲገልጥ ነው የሚረካው። እርካታውን እናውራ። እግዚአብሔር የሚያረካው ምንድነው? ለብቻው ጥግ ይዞ መቀመጡ ነው ወይስ በአንተ ውስጥ ሕይወትን በመስጠት በአንተ ውስጥ ዘላለማዊነትን በመስጠት በአንተ ውስጥ ማንነቱን በመግለጽ? ለምሳሌ የዛፍ ውበቱ ወይም የዛፍ ፉል መዓዛው የሚወጣው ምኑ ጋር ነው? አበባው ጋር ነው። አበባው ምኑ ጋር ነው ያለው? ቅርንጫፍ ላይ። ዛፍ አሁን ፖቴንሻሉን ወይም አቅሙን ግንዱ ጋር ቢይዝ ማለት ነው። ፍሬው ላይ ምንም ካልታየ ዛፉን እኮ አትፈልጉም፣ ጥቅም የለውም። ዛፍ ሆኖ ነው ያለው። ነገር ግን ዛፉ የምናደንቀው ወፎች ሄደው የሚያርፉት ንቦች የሚያርፉት ሁሉ የሚያሸተው መዓዛ ያለው ምኑ ጋር ነው? ቅርንጫፍ ጋር ሲወጣ ነው። አየህ እግዚአብሔር ማንነቱን በሰውነት በመግለጥ ነው ለፍጥረቱ ያሳየው። ፍጥረቱ ሁሉ እግዚአብሔር ያዩት ምኑ ጋር ነው? በሰውነት በሰው ልጅ አይደለም ፍጥረት እግዚአብሔር የሚፈልገው። እግዚአብሔር እኮ የማይታይ አምላክ ነው። የማይታየው አምላክ ወደሚታይ የመጣው በማን ነው? በሰው ነው
አይደል እንዴ? ፍጥረቱ እግዚአብሔርን ክብር ያየነው በኢየሱስ ክርስቶስ ሰውነት ነው። ስለዚህ አሁን ፍቅር ራሱን በአንተ ውስጥ በመስጠት ነው ራሱን መግለጥ የሚፈልገውና ስለዚህ የእግዚአብሔር ፍቅር ነው እዚህ ጋር የምናየው። ስለ አንደኛ ቆሮንቶስ ሁለተኛ ላይ ሶስት አይደል እንደዛ አይደል የሚለው የእሱን መልክ እንመስል ዘንድ ከክብር ወደ ክብር የእግዚአብሔር ክብር የሚገለጸው በእኛ ውስጥ በሰውነት ነው። ክብሩን በዛ እኮ ነው እግዚአብሔርን ላያውቁት ያልቻሉት እኮ በዛኛው ከኢየሱስ ክርስቶስ በፊት እኮ እግዚአብሔርን ላያውቁት ያልቻሉት በዛ ነው። የተሰወረ እግዚአብሔር ሌላ ነው ክብር ብሎ የጠቀሱት። ከዛ ኢየሱስ ክርስቶስ መጣና ሙሉ ክብሩን እግዚአብሔርን ክብሩን ገለጸ። እግዚአብሔርን በደመና ሲፈልጉ በባህር በእሳት ሲፈልጉ ነው የኖሩት። በመጨረሻም ለካ እግዚአብሔር ነገሩን ሲገልጠው እግዚአብሔር ክብሩን የሚገልጠው በሰውነት ነው። በቅፋላ አንድያ ልጁ ተረከው እንጂ እንትና በደም ተናገረው ምናምን አልተባለም። ልጁን የገለጠው ስለዚህ በመናገር ሳይሆን ህይወቱን በማካፈል ነው። ራሱን በሰውነት በማካፈል ነው። ይሄ ነው መታወቅም ያለበት። ስለዚህ እግዚአብሔር ባጭሩ እንግዲህ ፍቅር ነው አይደል? እግዚአብሔር ፍቅር ስለዚህ ፍቅር ለብቻው ምኖር አይደለም። ራሱን አይዞሌትድ አድርጎ ምኖር ራሱን ነጥሎ የሚኖር ከሆነ ፍቅር ሊሆን አይችልም። ፍቅር ሪሌሽናል ነው አይደል? ፍቅር ህብረት ነው። ለዛም ነው አይ ቲንክ ሰዎች ብዙ ጊዜ ይሄ ስላሴ የሚለው ቋንቋ ላይ ሰዎች ሲከራከሩ እናያለን። ብዙ ጊዜ ዲኖሚኔሽናል የሆነ ዶክትሪን ተደርጎ ሲከራከሩ እናያለንና እሱኛው ፓርት ባጭሩ ወደ እግዚአብሔር ፍቅር ስንመጣ እግዚአብሔር ራሱን ሪሌሽናሊ የገለጠበት መንገድ ነው እንጂ እግዚአብሔር የሆነ የሶስት የማሁን ጉዳይ አይደለም። የቁጥር አይደለም። እግዚአብሔር አይደል? ፍቅር ቁጥር አይደለም። ፍቅር ህይወት ነው። ስለዚህ እግዚአብሔር ፍቅር ከሆነ እንግዲህ ራሱ ሪሌሽናል ከዘላለም ስላሴ ተብሎ ባለው ኮንሴፕት እግዚአብሔር ፍቅር መሆኑን ሞር ያጎላበት እንጂ ቁጥሩ ላይ ነው ብዙ ጊዜ ሰዎች ትኩረት የሚያደርጉት። ፍቅሩ ጋር ከሄድን ሶስት የአንድም የሶስትም ጉዳይ ሳይሆን እግዚአብሔር ሪሌሽናል እግዚአብሔር የህብረት አምላክ መሆኑ ይሄው በእኛ ታየ እኮ። ፍቅር ደግሞ ህብረት ውስጥ ከሌለ ፍቅር በምን ትገልጣለህ? ማንነት ነው። ማንነት ግን ፕራክቲካሊ ደግሞ መታየት አንዱ በሌላ ውስጥ ነው ራሱ ፍቅሩን ያሳየው። እዚህ ጋር መጣና ፍቅር ለማይገባው ፍቅር በመስጠት ሪል ማንነቱ ገለጠ። ያው ፍቅር ሪሌሽናል ነው። ይሄ አይሶሌትድ አይደለም። ለብቻው የቆመ አንድ የሆነ ሰው ለብቻው ፍቅር ሊሆን አይችልም። የሚያፈቅረውን ማግኘት አለበት። ስለዚህ እግዚአብሔር ከዘላለም ኔቸሩ ይሄ ማንነቱ በራሱ እግዚአብሔር ባይ ኔቸር ፍቅር ነው። ፍቅር የተባለው እግዚአብሔር ከዘላለም ሪሌሽናል ነው። በዛ መሰረት ላይ ሆኖ ነው ልጆችን ያመጣው። እግዚአብሔር ሰውን ያመጣበት ራሱ ይሄ የመጀመሪያ ኢኒሺዬሽኑ ይሄ ፓሽኑ አለ አይደል? የመጀመሪያ ፓሽኑ ወደ ኦሪጂናል ፓሽን ጋር ስንሄድ ኢየሱስ ክርስቶስም የገለጠው እኮ የእግዚአብሔርን ኦሪጂናል ፓሽን ነው አይደል? በመጀመሪያው ቃል ነበረ። አሁን ኢየሱስን እያየ ነው ዮሐንስ ይሄን እያለ ያለው። በኢየሱስ ነገሩን አየና ሲገባው ኦኬ አለ። ቱ ዘ ቢግኒንግ ነው የሄደው። ከምንም ነገር ፍጥረት የሚባል ነገር መጀመሪያ ሳይፈጠር ያለበት ምንጭ ማንነት ጋር ሄደ ዮሐንስ። በኢየሱስ አጠቃላይ ነገሩን አየና ቁጥር 18 ላይ እስከ ዛሬ ድረስ ማንም እግዚአብሔር ያየ የለም፣ በእቅፉ ያለው አንድያ ልጁ ተረከው አይደል ያለው። ኦኬ በኢየሱስ የተገለጠውን ኢየሱስ ኢምቦዲድ ያደረገውን ወይም ኢየሱስ ተላብሶት የተገለጠውን እግዚአብሔርን ሲያይ ማለት ነው ዮሐንስ ወዴት ሄደ? በመጀመሪያው ቃል ነበረ። ወደ መጀመሪያ ሄደ። ምንም ነገር ሳይኖር ውድቀትም መነሳትም ምንም ሳይኖር ምንድነው ቤዚካሊ እግዚአብሔር ከኦሪጂናሊ ያለበት ጋር ወሰደው። ይሄ በክርስቶስ የታየው ማንነት ኦሪጂናሊ እግዚአብሔር ማን መሆኑን እንዲያ ያደረገው በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነው አንዳች ያለ እርሱ አልሆነም። ሕይወት በእርሱ ነበረች፣ ይህች ሕይወት የሰው ብርሃን ነበረች አይደለ? ስለዚህ ቃልም ሥጋ ሆነ፣ ጸጋና እውነትን ተላብሶ በእኛ አደረ። አሁን ይሄ ቃል ኦሪጂናል የነበረው ቃል ነው ሥጋ ሆኖ የመጣው። በዚህ ውስጥ የምናየው ምንድነው? እግዚአብሔር ከመጀመሪያም ኦሪጂናሊ
የሰው ልጆችን ያመጣበት ይሄ መንደርደሪያው ምንድነው? ፍቅር ነው። ስለዚህ እግዚአብሔር ደግሞ ኢኒሺየት ያደረገው ስለዚህ ኢየሱስ ክርስቶስ የእግዚአብሔር ኢኒሺዬሽን ነው። ኢኒሺዬቲቭ አንድ ነገር እኮ ስታይ ውጤቱን ስታይ መነሻው ጋር ነው አይደል የሚያስኬድ። ምን አስበው ነው ይሄን የሰራው ያለሽ አንድ ሰው የሆነ ነገር ምን ታስበው ነው? ለምሳሌ አንድ ህንጻ ዲዛይኑን ስታይ የተሰራበትን አርኪቴክቱ ጋር ነው በምን መነሻ እንደተሰራ አርኪቴክቱ ላይ ታለ አሻራው። ስለዚህ በኢየሱስ ክርስቶስ በአጠቃላይ በስጋ ሆኖ በመገለጡ ውስጥ በህይወቱ፣ በአገልግሎቱ፣ በሞቱ፣ በትንሳኤውና በእርገቱ ሲያርግም እኮ ስጋን አውልቆ አይደለም ሄደው አይደለ። ስለዚህ ይሄ እንትኑ ነው የገጠመው ምንድነው ዞሮ ሰርክሉ ነው የገጠመው የእግዚአብሔር ሙሉ ሐሳቡ። ያው እርገት ማለት ከመነሻው የነበረው የሰው ልጆችን ተላብሶ እንደገና ወደ መነሻ አይደለ። እርገት ማለት በቃ የሰው ልጆች ከመነሻ የነበረበት ሙሉ ሲገለጥ ማለት ነው። ስለዚህ ፉል ሰርክሉ ሙሉ ሲሆን ነው። ስለዚህ በዚህ ስናይ የእግዚአብሔር መንደርደሪያውን ያነሳሳው ጉዳይ እና የሱ ኔቸሩን ነው የምናየው። ስለዚህ በኔቸር እግዚአብሔር ፍቅር ነው፣ ሌላ ነገር ልንል አንችልም በዚህ። ስለዚህ ምን ያህል የሰው ልጆችን ያቀፈ እንደሆነ ፍቅር ምን ያህል የሰው ልጆችን እንዳቀፈ እግዚአብሔር በማንነቱ እግዚአብሔር የሰው ልጅን በማቀፍ ነው ከዘላለም የጀመረው ጉዳዩ እንጂ የሰው ልጅን እግዚአብሔር በማግለል አይደለም። ምክንያቱም በክርስቶስ የተገለጠው እግዚአብሔር ሰውን ወደ ራሱ ጠቅልሎ ነው በራሱ ማንነት የገለጠ እግዚአብሔር እንጂ ሰውን ያገለለ አይደለም። ስለዚህ ይሄ ፍቅር ካልሆነ በስተቀር እግዚአብሔር ሰውን በዚህ ልኩ በማንነቱ ሰውን ታቅፎ መገለጥ አይችልም። ዮሐንስ እንደገና መልእክት ላይ ስንሄድ ስለ ሕይወት ቃል አለ ከመጀመሪያው የነበረውን በዓይኖቻችን ያየነውን እጆቻችን የዳሰሱትን እናወራላችኋለን። ምስ የሆነ ትረካ አይደለም እያወራን ያለ ነው። የሕይወት ቃል ነው። ከመጀመሪያ የነበረው አሁን የተገለጠውን ነው እያወራን ያለ ነው። ኤክስፒሪየንስ ያደረግነውን አሁን ከመጀመሪያ የነበረው ስቲል ፍሬሽ ነው። በቃ ከመጀመሪያ የነበረው እግዚአብሔር የዘላለም ሐሳቡ የሕይወት ቃል እውነታው ይሄ ነው። ይሄን እናወራላችኋለን። እናንተም ከኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን በእጆቻችን የዳሰስነውን እናወራላችኋለን። ህብረታችንም ከአብ ከልጁ ከኢየሱስ ክርስቶስ ጋር ነው። ኦልሬዲ ህብረታችን this fellowship ስለዚህ እግዚአብሔር የህብረት አምላክ ነው። ፍቅር መሆኑ በዚህ ነው የምታየው። ስለዚህ ፍቅር ወደ ራሱ በመሰብሰብ ነው የሚታወቀው፣ በማግለል አይደለም። ፍቅር አያገልም፣ ማርጂን የለውም። ፍቅር ጫፍና ጫፍ የለውም። ፍቅር ሁሉን ያቀፈ ነው። ስለዚህ የእግዚአብሔር ፍቅሩ በሁሉ ህይወቱን ሪፍሌክት በማድረግ ነው የተገለጠው። ስለዚህ እናንተም ከኛ ጋር ህብረት እንድኖራችሁ። ስለዚህ ኦልሬዲ እግዚአብሔር ሰው ልጅ ወዴት እየጠራ ነው ማለት ነው? ወደዚህ ህብረት፣ ወደዚህ ፍቅር የሚጣራ እግዚአብሔር እንጂ የሚገፋ የሚያገል እግዚአብሔር የለም ነው በአጭሩ። አጠቃላይ በክርስቶስ የተገለጠው ይሄ ነው እውነተኛው ብርሃን። ስለዚህ ኦልሬዲ የሰው ልጅ እግዚአብሔር የሰው ልጅን በራሱ አካቶ ነው የሚኖረው፣ በማካተት ነው የሚኖረው እንጂ በማግለል አይደለም። ስለዚህ ምንድነው ችግሩ? የሰው ልጅ ነው በሐሳቡ ወጥቶ ያለው። እግዚአብሔር ደግሞ ኢየሱስ ማለት የእግዚአብሔር የዘላለም ሐሳቡ አይደል? የዘላለም ጂነስ፣ የዘላለም ዕውቀቱ የእግዚአብሔር ሎጎስ አይደል? ሎጎስ ሚስ ሐሳብ አይደል? የእግዚአብሔር ዕውቀት፣ የእግዚአብሔር ዕውቀት ብቻ ሳይሆን ዕውቀቱም ማንነቱ ነው፣ ሎጂኩ ነው አይደል? የዘላለም። ስለዚህ ስናየው በክርስቶስ ስናየው እግዚአብሔር ኦልሬዲ የሰው ልጆችን ለካ አካቶ ነው የሚያወራው ከዘላለም። አንድም ቀን ለአንድም ፍራክሽን ኦፍ ሰከንድ እግዚአብሔር የሰው ልጅ ከራሱ አግልሎ አያውቅም። በቃ ይሄ ነው። ስለዚህ የሰው ልጅ ነው ወደዚህ ህብረት እየጠራ ያለው ከምባክ ከመሆን ባይዘው እኮ የሚገርም ነው። ኢቭን አንድ ወንድና ሴት እንኳን እኮ ሲፋቀሩ ሲዋደዱ በቃ ወደ አንድነት እንምጣ ብለው እኮ ይጋባሉ። ከዛ አብረው መኖር ይጀምራሉ። ያም ሴቷም ወንዱም ፋሚሊያቸውን ትተው በቃ ወደ አንድነት እንምጣ ይባልና ተጋብተው ልጅ ይወልዳሉ ምናምን አብረው ይኖራሉ። ስለዚህ ፍቅር ሪሌሽን ነው፣ ህብረት ነው። በቃ
አንዱ ራሱን በአንዱ ላይ ሪፍሌክት ካላረገ ፍቅር የቱ ጋር ነው ታዲያ? ብቻውን ቆሞ ብቻውን ቆሞ ፍቅር የለም። አንዱ በሌላው ነው የሚገለጠው ፍቅር አይደል? ምክንያቱም ይሄ እንትን ይሄ ዶርማንት አይደል? ይሄ አይደለም ነው ባለው ጆቃሉ ስታቲክ አይደለም። የሆነ ቦታ የቆመ ስታቲክ ነገር እንደዚህ እንደ ሐውልት አዳራሽ የቆመ ሐውልት አሁን ማንን ይወዳል? ሐውልት መሀል ላይ ሁሌ ሰው ሁሉ ያየዋል፣ ያደንቀዋል። የእንትን ሐውልት ነው ይላል። ስታቲክ ነው፣ አንድ ቦታ የቆመ ነው። እግዚአብሔር ደግሞ ስታቲክ አይደለም፣ ሙቭመንት ነው፣ ዳንስ ነው አይደለ? ዳንስ ነው። ዳንስ የምንሆን ተመልካቾቻችን ሮንግሊ እንዳትረዱ፣ ሙቭመንት ኦፍ ላይፍ ነው። በቃ አይደለ? ህይወት በመስጠት ውስጥ የራሱን ሳይፈልግ ሁሉን ለኛ በመስጠት ውስጥ እኛም በማስደሰት ውስጥ ደስታን፣ ፍቅርን፣ ምሕረትን፣ ቸርነትን የሱን በእኛ ውስጥ በመግለጥ ውስጥ የሚደሰት ሙቭመንት ነው እግዚአብሔር ህይወቱ እንጂ ስታቲክ አይደለም። ባይሆንማ ቦሪንግ ነው። ፍቅር ሙቭመንት ነው። ባለፈው ያሳየው ቪዲዮ ቲክቶክ ላይ ትዝ ይላል። ፍጥረት ማለት ይሄ የፈጣሪ ዳንስ ነው ይላል። አሁን አንድ ዳንስ የሚደንሰው ዳንሰኛውን ለብቻ ማለት ዳንሱን እና ዳንሰኛውን ለያይታ ፎቶ ማንሳት አትችልም። አንድ ላይ ዳንስና ዳንሰኛውን አትለየው። አንድ ላይ ፎቶ ስታነሳ ሰውየው የደነሰ ታነሳዋል እንጂ ለብቻ ዳንሱን ላንሳ ብላ አትችልም። ሰውየውን ነው እግዚአብሔር ይሄ የሙቭመንት አምላክ ነው። ከፍጥረቱ አይለይም። ስለዚህ ፍጥረቱ ላይ የምናየው የአበቦቹ ውበት፣ የወፎች ዝማሬ፣ የወንዞች ፏፏቴው፣ የፍጥረቱ ፀሐዩ፣ ጨረቃው፣ ቀንና ማታ የሚቀያየሩበት፣ ክረምት፣ በጋው፣ የምንበላው ምግብ ጥፍጥናው፣ የአንዱ የምግብ ጣፋጭነት ከሌላው የሚለይበት ፍሌቨሩ፣ ይሄ በፍጥረቱ እኛ ራሱ የምንደሰትበት የምንረካበት አለ። ያ ፍጥረቱን የፈጠረው አንድ እግዚአብሔር ነው። ይሄን እግዚአብሔር አሁን ያልሽኝ በደንብ ከገባኝ ይሄንን ፍጥረቱን የፈጠረው እግዚአብሔርን ከፍጥረቱ ፈጣሪውንና ፍጥረቱን ለየተሽ ማየት አትችልም። ማንነቱ በፍጥረቱ ነው የታየው። ስለዚህ እግዚአብሔር ፍጥረት ማለት የእግዚአብሔር ዳንስ ወይ ማንነቱ ሊቡን ሙቭመንት ማለት ነው። ራሱ የሚገልጥበት መንገድ ነው። ስለዚህ ፍቅር ይሄ የቆመ ነገር ይም ብለው ወዳቸዋለሁ እኔ ሰዎች ልጆች ሆይ በቃ እኔ ደስ በላችሁ ይወዳቸዋል አይነት ነገር አይደለም። እዚህ ነው ፍሌክሲብል ነው። ያንን አይደል ያሳየው እዛ ሆኖ እኮ ወዳቸዋለሁ አይደለም ያለው። መጥቶ ፍቅሩን ያሳየው እንጂ እዛ ሆኖ ወዳቸዋለሁ እኮ ቀላል ነው። እዛ ሆኖ ቁጭ ብሎ ወዳቸዋለሁ ደግሞ አንረዳውም። አይገባንም ነበር። ከመጀመሪያው ከእግዚአብሔር ማንነት እኮ እሱ ነው። ከመጀመሪያው እግዚአብሔር ማንነት እኮ ፍቅር ነው አይደለ? ግን የሰው ልጆች ሊረዱት አልቻሉም። ስለዚህ መጣና ፍቅሩን ገለጸ። በቃ ወርዶ ነው የገለጸው በእኛ ራሱ በማካፈል እንጂ የምናወራው ቅድም እንዳለው መጥቶ ራሱን እንትን በማድረግ ነውና ከዛ በዚህኛው ማንነት ስለማይገባን ፍቅሩ መጣና የራሱ ማንነት ሰጠንና ፍቅሩን በቃ በዛ ማወቅ ጀመር። በራሱ በሰጠን ማንነት እና ይሄ ነው ያ ለክ በቃ ፍቅሩ ነገር። ስለዚህ እኛ ውስጥም የራሱን ፍቅር መሸከም የሚችል ማንነት አለን ኦሬዲ። ዩ ሲ ለምሳሌ እኔ እኮ ሴትን አሁን እሷ ባለቤቴ ናት። እሷን የኔን ፍቅር ሲሰጥ ሲወዳት ማለት ነው የኔን ፍቅር መቀበል የሚችል ማንነት አላት። ስለዚህ ሁማኒቲ ባይ ኔቸር የእግዚአብሔር ፍቅር ማስተናገድ የሚችል ማንነት ነው። ስለዚህ ማንነት አይደል የሰጠነው? ሙሽሪትና ሙሽራ እንደማለት ነው እኮ። ስለዚህ ሰው ልጅ እግዚአብሔር ዲዛይን ሲያደርገው ራሱ የእግዚአብሔር ፍቅር መቀበል የሚችል ተደርጎ ነው። ስለዚህ ከራሱ በቃ ባጭሩ ሰው ልጅ ከእግዚአብሔር የወጣ ማንነት ነው። መስቀል እኮ ምንድነው? ስለዚህ ወንድ የሰውን ልጅና እግዚአብሔር ጋር ብቻ አይደለም የሚገልጸው። ሶዛት እዛ ላይ እኮ መስቀል ስራ ላይ ኦልሬዲ ተጋብተናል። ሰውና እግዚአብሔር የተጋባበት መንገድ ማለት ነው። ስለ ክርስቶስ ባለፈው አንስተናል እኮ። ክርስቶስ ማለት ባጭሩ ፍጹም የሆነ እግዚአብሔርና ፍጹም ያለነ ሰው የተጋባበት ፖይንት አይደል? የተጋባበት እኮ ፖይንት ነው። ፍጹም እግዚአብሔር ፍጹም ካልሆነ ሰውነት ጋር ተጋብተው አሁን እኮ ያ ፍጹም የሆነው እግዚአብሔር ፍጹም የሆነው ፍቅሩን
በማንነታችን በየዕለቱ በመረዳት ወደ ፍጽምና አይደል የምንሄደው። ያንን የተጋባንበት መንገድ በክርስቶስ ነው። ስለዚህ በክርስቶስ መንፈስ ሆነን እኮ ነው ይሄን እያወራን ያለና ሞር ይሄን ፍቅር በክርስቶስ አንደርስታንድ ባደረግን ቁጥር ወደዛ ፍጽምና ነው የራሱን ፍቅር ሰጥቶ በራሱ ፍቅር የራሱን ማንነት እንድንረዳ አይደል ወደዛ ነው እኮ ይሄን ያለ ነው። ታዛው እንደዛ ባይሆን ያ ፍቅር ህብረት ባይሆን ኖሮ የሆነ ጊዜ ተደርጎ ያለቀ ነገር ነበር የሚሆነው አንድ ቦታ የቆመ። ስለዚህ ህይወት ነው ፍቅር ህይወት ስለሆነ ግን ሁሌ አዲስ ነው፣ ሁሌ ፍሬሽ ነው። ባሰብከው ቁጥር እብድ ያደርግሃል። ጳውሎስ እብዶች ብንሆን ያለው ለሱ ለዛ ጊዜ ብቻ አይደለም። ኤኒ ታይም እግዚአብሔርን ፍቅር ባሰብክ ቁጥር እብድ ነው የምትሆነው። ምክንያቱም እግዚአብሔር ኦልሬዲ ሁሉ ጊዜ እብድ ነው በዛ ፍቅር። ኦልዌይስ ማለት ስለዚህ ባይ ኔቸር ፍቅር ባይ ኔቸር ህይወት ነው ራሱ አንዳንዱ እንትን ከኛ ጋር ያለ ነው። ከሩቅ ያለ እግዚአብሔር ሆኖ ከሩቅ ለሩቅ አይደለም ፍቅራችን ፓብነት ነው። ፓርቲሲፔት በማድረግ ነው ህብረት ውስጥ በመሆን ነው ፍቅሩ እንጂ በቃ እግዚአብሔር ይወደኛል ብለን በማየት የምናወራው ማለት ነው። እሺ መውደዱን አሳየ። እንግዲህ እግዚአብሔር ፍቅር በምን ታሳያለህ አይደል? ወንድምን በመውደድ ነው አይደል? ሌላውን በመውደድ ነው የምታሳየው ማለት የተካፈልከው ፍቅር መገለጫው በመውደድ ውስጥ ነው የምታየው እንጂ እንጂ ደግሞ እሱ ጋር ነበር አይደለ? ከሆነ ነገር ሲያዝቁ እሱ የማይችለውን አይደለም። ምንድነው ባልንጀራህን እንደራስ ውደድ ሲል ወዶ ነው። ከዛ ወዶ እኛን አሳየን። ከዛ ያንን የመውደጃ ኔቸር ሰጠንና ደግሞ ሌሎችን ደግሞ እንድንወድ አደረገን። መጀመሪያ ግን እሱ ነው ያሳየው። እንደራሱ ነው እኛን የወደደን። ባልንጀራህን እንደራስ ውደድ ሲል በአጭሩ እውነት ለመናገር ማንም ባልንጀራውን እንደራሱ መውደድ አይችልም። በሎጂካል ይሄ ምናወራ ከሆነ ነገር ግን ህይወት በመካፈል ውስጥ ከሆነ እዛ ሰውዬ ውስጥ ያለው ኔቸር የማን ነው? የራሱ የእግዚአብሔር ነው እንጂ ከራስስ ጀምረሽ የምታደርገው ነገር የለም እኮ ነው። እሱ ስለተጀመረ እዛ ውስጥ ያለው ያንተ ማንነት እኮ ነው። ሁለት ነገር አይደለም ያለው አንድ ህይወት ነው ያለው። ስለዚህ እሱን እየወደድክ ነው ማለት እግዚአብሔርን እየወደድክ ነው። ምክንያቱም እዛም ውስጥ የተገለጠው እግዚአብሔር ነው፣ እዚህም ያለው እሱ ነው። ስለዚህ በወደደም ፍቅር ነው ሌላው ምን ወደደ። በውስጣችን ደግሞ ያ ፍቅር እንዲፈስ በመንፈስ ቅዱስ አማካኝነት ቅድም እንዳልነው ያ ፍቅር ከውስጣችን እየፈሰሰ ያለ ፍቅር ነው። ስለዚህ በወደደም በዛው ፍቅር ነው ያኛው ምን ወደው እንጂ እግዚአብሔርን ለማስወድ እንዲወድ ወይም እንዲወድሽ መስፈርት እኮ አይደለም። መስፈርት አይደለም፣ ማንነት ነው። ፍቅር መስፈርት ሳይሆን ማንነት ነው። ማንነት ነው። ስለዚህ እርስ በርሳችሁ ተዋደዱ ሲባል የሆነ ህግ አይደለም የወጣው፣ የሆነ የተቀመጠ ህግም አይደለም። አንድ ህይወት ነው። ልክ ራስህን እንደመውደድ እኮ ነው አይደለ? እኔ እኮ ልክ በዛ ልክ ሰውን ስወድ አንድን ሰው ስወድ የራሴን ማንነት ይወደድኩ ነው። ለምን ሁለታችንም አንድ ነን በክርስቶስ። አንድ ማንነት ነው ያለው። ታግለህም አይደለም ተካፍለህ ነው። የራስህን ማንነት ነው የምትወዳለህ፣ ተካፍለህ ነው። ይሄ ፍቅር አሁን በዛኛው ሰው ላይ ይሄ ፍቅር እንደፈሰሰ ካወቅ ምኑን ነው ታዲያ ተለያይተህ ራስን ለይተህ ስለማታይ እኮ ራስን መውደድ ነው። በቃ ደሴም እንትን ነው ያለው፣ ባውንደሪም አይኖርም። ለምሳሌ እኔ የክርስቶስ ፍቅር ሪሊ በውስጤ ከፈሰሰ ገደብ የለውም አይደል? ቅድም ብለናል እኮ የእግዚአብሔር ፍቅር ማርጂን የለውም። ሰውን ነው የወደደው እግዚአብሔር ፍቅር። እኛም የተካፈልነው ደሴም ፍቅር ከሆነ ሰውየውም በሃይማኖት ጎራ አትለየውም፣ በባህል አትለየውም፣ በከለር አትለየውም፣ በቋንቋ አትለየውም። ክፉ ነው መልካም ነው የሚባል ሰውየም የለም። የምትወደው በፍቅር ከሆነ ይሄ የእግዚአብሔር ፍቅር ባይ ኔቸር የሚጋባ ፍቅር ነው። ከሰውየውም ኤክስፔክት አታረግም። ፍቅር ወደ አንተ ኤክስፔክት የምታደርገው ነገር ለምን አንተ ጋር ያለው ፍቅር ከእግዚአብሔር የጀመረ ከሆነ የሚሰጥ ፍቅር ነው፣ የሚጋባ ፍቅር ነው፣ የሚተላለፍ ፍቅር ነው አይደል? እንጂ ከሰውየው በመስጠት ነው በመቀበል ላይ የተመሰረተ ፍቅር አይደለም። ላይፍ ነው ቅድም እንዳለው አንተ ጋር ያለው ህይወት ስለሆነ በማጋባት ነው ያን ህይወት። ለዛ ነው አይደል ሰዎች እርስ በርሳችሁ ስትዋደዱ ሰዎች በፍሬያችሁ ያውቋችኋል። የክርስቶስ መሆናችሁ ሰዎች በፍሬያችሁ ያውቋችኋል። ስለዚህ የክርስቶስ ፍቅር በፍሬ የሚታይ ነው እንጂ በአንደበት ላይ ያለ ፍቅር አይደለም። ይሄ የአንደበት ማሳጅ አይደለም። አንዳንዴ አይደል ሰዎች ምን ማሳጅ እናደርጋለን በምላስ ይወዳሉ። ወይ አብርሽ በጣም እኮ ነው የሚወድሽ ስወድ በቃ ፖሚ በጣም እኮ ነው የምወድሽ። መውደድን ሰውየው አንተን መውደድ ነው የምታውቀው በየትኛውም ሁኔታ ውስጥ ሳለ በአንተ ህይወት ጣልቃ ገብቶ አንተን መሸከም ከቻለ ያ ሰው ይወዳል። ካልሆነ ግን ለጊዜው ስሜትን ማሳጅ አድርጎኝ
አስፈገገኝ ማለት ነው። በቃ አንጀትን በላ እንጂ አንጀት የክርስቶስ ፍቅር አንጀት የሚበላበት ፍቅር አይደለም። የክርስቶስ ፍቅር ይኸውልህ በከፍታም በዝቅታም አንተ መልካም ስትሆን ክፉም ስትሆን መልክ ያለ መልክ ሲጠፋ በማንነት ገደብ ሳይኖር ሰው በመሆን ብቻ እወድሃለሁ ብዬ ብቻ እንትን ተገድጄ የምወደው ፍቅር ነው። ለምን በህይወት የተካፈልኩ ስለሆነ። ለምሳሌ እሳት ባይ ኔቸር እሳት ማቃጠል አይደል? እሳት በቃ ኔቸሩ ስለሆነ ነው። ውሃ ምንድነው ኔቸሩ? መፍሰስ ነው አይደለ? ማርጠብም ነው። ፍቅር ባይ ኔቸር መውደድ ነው ባጭሩ እንጂ የሆኑ ሰዎች አንተ ክልል ያሉ ሰዎችን ብቻ የምትወድ ከሆነ እሱ የክርስቶስ ፍቅር አይደለም። የሰው ፍቅር ነው ወይም የንግድ ፍቅር ነው የሚሆነው አይደለ? ኮንዲሽናል ነው የሚሆነው። ስለዚህ በአጠቃላይ የእግዚአብሔር ፍቅር ጋር ስንመጣ ምንድነው ድንበር የለውም። ሁሉንም ነው የሚወደው። ጎራ ከፍሎም አይደለም። ያለን ለሁሉም ነው የሚሰጠው። ለሁሉም በመስጠት ነው እኮ። ኢቭን እኮ ከሲኦል ድረስ እኮ ነው የወረደው። እስከ ሲኦል ነው። ድንበር የለውም። ድንበር ላይ ይሄ ድንበር አይደለም ማለት ነው። እስከዛን ድረስ ነው ሄደው ፍቅሩ ማለት ፍቅሩ እዛ ድረስ ሄዶ ነው ያወጣቸው አይደል? አወጣቸው ሁሉም እና ይሄ ማለት ድንበር የለሽ ፍቅር ነው። የሆነ ቦታ የሚቆም ነው። ስለዚህ ይሄ ድንበር የሌለው እኛን የወደደበት የእግዚአብሔር ፍቅር በውስጣችን ስለፈሰሰ ከሱ ብቻ ሳይሆን እኛም ወንድሞቻችንን ለመውደድ ይሄ አንኮንዲሽናል ያለን ማለት ነው። ደሴን ፍቅር ነው አለ። ይሄም ትምክህት አይደለም፣ የተካፈልነው ህይወት ነው ያወራናል ነው። እንግዲህ ተመልካቾቻችን ዛሬ እንግዲህ የእግዚአብሔር ፍቅር በዚህ መልኩ አንስተን አወርተናል። ይሄ ማለት ሁሉም ማለት አይደለም። ደሞም ቅድም እንዳለውም የእግዚአብሔር ፍቅር ሁሉንም በቃላት ሰፍሮ ማስቀመጥ አይቻል። ቢሆን ኖሮ እግዚአብሔር በሆነ መጽሐፍ ጽፎ በቃላት ቆንጆ ሲዲ ሰርቶ ቆንጆ መጽሐፍ አሳትሞ ፍቅሩን እንድናነብ ይሰጠን ነበረ። ያ ማድረግ ስላልቻለ ሰዎችን መረዳት ስላልቻሉ በአካል በመገለጥ ነው። በክርስቶስ አካል ራሱ ክርስቶስ እግዚአብሔርን ተላብሶ በመምጣት ነው። በምድር ላይ በመገለጥ ነው ፍቅሩን ለኛ የገለጠውና እኛም የክርስቶስን ፍቅር ደግሞ የምናውቀው በአካል በመላበስ ነው እንጂ በንባብ የክርስቶስ ፍቅር አይገለጥም። ለዛም ነው የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ስለፈሰሰ ተስፋው አያሳፍርም። ልክ እንደ አርቲፊሻል ዌል ከኛም ውስጥ በሚፈስ ፍቅር ነው ሌሎች የምንወደው። እኛም የእግዚአብሔርን ፍቅር ያወቅነው በመንፈስ ቅዱስ አማካኝነት እንጂ የእግዚአብሔር ፍቅር ሬፈረንስ የለውም። ሬፈረንሱ ራሱ የእግዚአብሔር መንፈስ ነው። ሬፈረንሳችን ራሱ ክርስቶስ ራሱ ነው። ስለዚህ በሱ ውስጥ በምናየው ሚረር የምናደርገው በእኛም ውስጥ ያለው ደሴን ፍቅር ነው ያለው። ስለዚህ ይሄን ፍቅር በህይወት በመኖር ነው የእግዚአብሔርን ፍቅር የምናውቀው። የእግዚአብሔር ፍቅር በትምህርት አይመጣም፣ በሌላ እውቀትም የሚመጣ ነገር የለምና ስለዚህ ይሄን ፍቅር ደግሞ ፕራክቲስ የምናደርገው በህይወት በመኖር ኢንጆይ የምናደርገው ነው። ሌሎችን ስንወድ አሁን ግዴታ እየተወጣን አይደለም፣ ሌሎች ሰዎች እንደደሰቱም ሳይሆን ይሄ የፍቅር ፓሽናችን ለመወጣት ነው። የሚፈሰውን ፍቅር ለማየት ነው። በቃ ይሄ ኢንጆይ ለማድረግ ነው። እግዚአብሔር እኮ እኛን የሚወደን ኢንጆይ ስለሚያደርግ ነው አይደል? ጠላትን በመውደድ ውስጥ ኢንጆይ ያደርጋል። ፍቅሩን ነው የገለጠው። ስለዚህ የእግዚአብሔር ፍቅር በዚህ መልኩ በመግለጥ እንግዲህ ይሄን እውነተኛ የክርስቶስ ፍቅር ለሰዎች የምናሳየው ሌሎችን በመውደድ ውስጥ ነውና የእግዚአብሔር ፍቅር በዚህ መልኩ ይብዛላችሁ። የእግዚአብሔር ፍቅር ሞር ማወቅ ይሁንላችሁ። ስፋቱ፣ ርዝመቱ፣ ጥልቀቱ ከመታወቅ ያለፈውን ፍቅር ማወቅም ይሁንላችሁ። በህይወት መኖርም ይሁንላችሁ እንላለን። እንግዲህ የዛሬ መልእክታችን ይሄ ነው። ይሄን ቻናል ዩቲዩብ ቻናላችን ራይዚንግ ሚዲያ 2026 ሰብስክራይብ አድርጉ፣ ሼር አድርጉ ለሌሎች እንዲደረስ። ከኛ ጋር ፋሚሊ ሆኑ። በሐሳብ በሁሉ ነገር ከኛ ጋር አብራችሁ ስለምትሆኑ በቅድሚያ እናመሰግናችኋለን። ኮሜንት አድርጉ። ጥያቄዎች ካሉ እንመልስላችኋለን። እንወዳችኋለን።